እባካችሁ ለልጄ ልደት የሚሆን የተረፈ ኬክ አላችሁ? ድምጿ በፍርሃት ይርገበገብ ነበር። ከበስተጀርባ አንዲት ቢጫ ቀሚስ የለበሰች ትንሽ ልጅ በቆሸሹ ጣቶቿ የእናቷን የደበዘዘ ጃኬት አጥብቃ ይዛለች። ስራ አስኪያጁ ግን በንቀት ሳቀ። ሳቁ ትንሽ ሳይሆን መላው ሱቅ ውስጥ ባሉ ደንበኞች ፊት ውርደትን የሚያስተጋባ ከፍ ያለ ሳቅ ነበር። ነገር ግን ጥግ ላይ የተቀመጠው ያ እንግዳ ሰው አልሳቅም። ዝም ብሎ በትኩረት ይመለከት ነበር። ያ ሰው በዚያ ቅስፈት ሊያደርግ ያሰበው ነገር የሁለቱንም ሕይወት ለዘላለም እንደሚቀይረው ማንም አልጠረጠረም። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ የት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ ቪዲዮን ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ሳራ በሩን ስትከፈው በበሩ ላይ ያለው ትንሽ ደውል ድምጽ አሰማ። ወደ ሳንታ ክላራ መጋገሪያ ቤት ገባችና ወዲያውኑ መራመዷን አቆመች። ለአንድ ሰከንድ ብቻ። ምክንያቱም ሽታው መጣት። የሞቀ ስኳር፣ ትኩስ ዳቦ፣ ቫኒላ፣ ቅቤ እና በጣም ጥሩ ነበር። ልቧን በሚነካ ሁኔታ ጥሩ ስለነበረ አይኖቿ በራሳቸው ሊከደኑ ምንም ያህል አልቀራቸውም። ለሷ ተራ የነበረ አይነት ሽታ ነበር። የቅዳሜ ጠዋቶችና የልደት ፓርቲዎች እንዲሁም አሁን የሌላት ህይወት አካል የነበረ አይነት ሽታ። በከበደ ሁኔታ ተዋጠችና ጉዞዋን ቀጠለች። አጠገቤ ሁኚ እሺ የኔ ማር አለች በዝግታ። ወደ ኋላ ተመልክታ የክሎይን እጅ እየጨመቀች። ክሎይም እጇን መልሳ ጨመቀችና በእናቷ ጃኬት ጀርባ በሌላኛው እጇ ሙጥኝ ብላ በትክክል አንድ እርምጃ ወደ ኋላ ሆና ተከተለቻት። ሁሉንም ነገር ትመለከት ነበር። የሚያብረቀርቁ የመስታወት ማሳያዎች፣ በእንጨት መደርደሪያዎች ላይ የተከመሩ የዳቦ ማማዎች፣ ሰዎች ተቀምጠው እየበሉ እያወሩና እየተሳሳቁባቸው ያሉ ትናንሽ ክብ ጠረጴዛዎች። አይኖቿ በጣም ትልቅ ሆነው ነበር። ከዛ በፊት እንዲህ ያለ ቦታ ገብታ አታውቅም። በሰልፍ ውስጥ ከነሱ በፊት 4 ሰዎች ነበሩ። ሁሉም ንጹህና የተተኮሰ ልብስ የለበሱ። አንዲት ረጅም ኮት የለበሰች ሴት ስልኳን ትመለከታለች። አንድ ሱፍ የለበሰ ሰው ሰዓቱን ያያል። ወጣቶቹ ጥንዶች እርስ በርሳቸው በሹክሹክታ እያወሩ ፈገግ ይላሉ። ሳራ ከነሱ ጀርባ በሰልፉ ቆማ ቀጥ ብላ ተመለከተች። ሳታስበው በማሳያ መስታወት ውስጥ የራሷን ነጸብራቅ አየች። ለአንድ አፍታ ብቻ ተመለከተችው። በዚያ ጠዋት በተሰበረ ማበጠሪያ ያበጠረችው ጸጉሯ በአንድ በኩል ተኝቷል። ሰማያዊ ጃኬቷ በግራ ኪሷ አጠገብ ትንሽ ቀዳዳ ነበረው። አጥፋ ለመደበቅ ሞክራ ነበር። ፊቷ ቀጭን ነው። ከዓይኖቿ ስር ላለፉት ወራት ምናልባትም ዓመታት ያልጠፉ ጥቁር ጥላዎች ነበሩ። ከተማዋ ያልራራችለት ሰው ትመስል ነበር። ከመስታወቱ ላይ አይኗን አዞረች። የክሎይ ልደት ነበር። እዚህ የመጣችበት ምክንያት እሱ ነበር። ሌላ ምንም ነገር ፋይዳ አልነበረውም። ክሎይ ጃኬቷን በዝግታ ጎተተች። ማማ ብላ በሹክሹክታ ተናገረች። ያ ኬክ ብዙ አበቦች አሉት። ሳራ ወደ ማሳያ ሳጥኑ ተመለከተች። እዚያ ነበር በነጭ ትሪ ላይ የተቀመጠ ክብ ሮዝ ኬክ። ከላይ በኩል በትናንሽ የስኳር አበቦች ያጌጠ ነበር። በማሳያ ሳጥን ውስጥ ካሉት ሁሉ የሚያምር ኬክ ነበር። ምናልባትም ክሎይ ካየቻቸው ኬኮች ሁሉ በጣም ያምር ነበር። አዎ ልጄ አለው። ሳራ በሹክሹክታ መለሰች። እውነተኛ አበቦች ናቸው? አይ የስኳር አበቦች በክሬም የተሰሩ። ክሎይ 5 ዓመት የሆናቸው ልጆች በእውነት ድንቅ ለሆነ ነገር በሚሰጡት ትኩረትና ቁም ነገር ኬኩን ተመለከተችው። በጣም ያምራል አለች በዝግታ፣ ልክ ቤተክርስቲያን ውስጥ ያለች ይመስል። ሳራም ተመለከተችው። ከዚያም ጥንዶቹ አገልግሎቱን ጨርሰው እሷን ወደሚመለከተው ከመጋረጃው ጀርባ ወዳለው ሰው ተመለከተች። የስም መታወቂያው ሮበርት ይላል። ስራ አስኪያጅ፣ ትልቅ ሰው ነበር። ምናልባትም የ40 ዓመት ሰው። ጸጉሩ በጣም ተለጥፎ የተበጠረና ነጭ ሸሚዙን በጥንቃቄ የለበሰ ሰው። አንዳንድ ሰዎች ወለል ላይ ያለን ኩሬ እንደሚመለከቱት አይነት አመለካከት ሳራን ተመለከታት። ገና ምንም ነገር ሳይፈጠር በመኖሯ ብቻ ተበሳጭቷል። ቀጣይ አለ። ሳራ ወደፊት ተራመደች። ምን እንደምትል ተለማምዳ ነበር። የክሎይን እጅ ይዛ ወደዚህ እየመጣች ቃላቶቹን ብዙ ጊዜ ደጋግማቸዋለች። ጨዋ ልትሆን ነበር።
ግልጽ ልትሆን ነበር። ስለጠየቀች ይቅርታ ልትጠይቅ አልነበረም። እንደምን አደርክ አለች። ዛሬ የልጅ 5ኛ ዓመት የልደት ቀን ነው። በከፊል ዞር ብላ ከበስተጀርባ አጮልቃ የምታየውን ክሎይን አሳየች። ኬክ ለመግዛት ገንዘብ የለኝም፣ ግን የምጠይቅ ከትላንት የተረፈ ነገር ካላችሁ ነው። ዛሬ ልትጥሉት ያሰባችሁት ኬክ ትንሽ ቁራጭም ቢሆን እንኳን የግድ ብዙ መሆን የለበትም። ሮበርት አፈጠጠባት። ማፍጠጡ ለረጅም ጊዜ ቆየ። ሳራ በቆዳዋ ላይ እስኪሰማት ድረስ ቆየ፣ ልክ እንደ ቀዝቃዛ ነገር። ከዚያም ነፃ ኬክ ትፈልጊያለሽ አላት። አይ የተረፈ ኬክ ነው የፈለኩት አለች ሳራ ድምጿን አረጋግታ። ልትሸጡት ያልነበረ መጋገሪያ ቤቶች ምግብ እንደሚጥሉ አውቃለሁ። ሮበርት አይኑን ከሳራ ላይ ሳይነቅል በትከሻው በኩል ድምጹን ከፍ አድርጎ ተጣራ። ቢሊ! አንድ ሽርጥ ያደረገ ወጣት ከኩሽና በር በኩል ብቅ አለ። ና ይሄንን ስማ። ሮበርት ፈገግ ብሎ እጁን ወደ ሳራ ዘረጋ። ልክ አንድን ሰው እንደሚያስተዋውቅ ሁሉ ይህች ሴት ወደ መጋገሪያ ቤታችን መጣ ነፃ ኬክ እየጠየቀችኝ ነው። ቢሊ ሳራን ተመለከታት፣ ክሎይንም ተመለከተ። በፊቱ ላይ ፈገግታ ያልሆነ ነገር ታየ። ከዚህ ይልቅ የበለጠ ምቾት የማይሰጥ ስሜት። ምንም አልተናገረም። ዝም ብሎ ቆመ። ወደ በሩ ተራመደና ከመጋረጃው ሲያልፍ ቆመ። ዞሮ ሮበርትን ተመለከተ። ሮበርት እየሳቀ ነበር፣ ዘና ብሎ ምንም ሳይጨነቅ። ቶማስ ለአንድ አፍታ ተመለከተው፣ ግን ምንም አልተናገረም። ገና አልተናገረም። በሩን ገፍቶ ወደ ውጭ ወጣ። ወደ ካልዌይ መንገድ ቁልቁል ተመለከተ። እዚያ ነበሩ ሳራና ክሎይ። ትንሽ ሰማያዊ ጃኬትና ትንሽ ሮዝ ኮት። ግማሽ ብሎክ ተጉዞ በብርዳማው የጧት ፀሐይ በዝግታ እየተራመዱ ነበር። ቶማስ እጆቹን ኪስ ውስጥ ከተተና ይከተላቸው ጀመር። እንዳታስተውሉ በቂ ርቀት ለመጠበቅ ተጠነቀቀ። ይህ ለቶማስ በጣም አስፈላጊ ነበር፣ ምክንያቱም ሊያስፈራራት አልፈለገም። ገና በመጋገሪያ ቤት ውስጥ የተዋረደች ሴት ናት። ከትንሽ ልጇ ጋር በከተማ ውስጥ እየተራመደች የመጨረሻ የማትፈልገው ነገር አንድ እንግዳ ሰው በቅርብ ሲከተላት ነው። ለዛም ርቀቱን ጠበቀ። ግማሽ ብሎክ ወደ ኋላ ቀረ። ልክ በዛ አቅጣጫ እንደሚሄድ ሌላ ተራ ሰውና እንዳይጠፉት በቂ ርቀት ነበር። ለረጅም ጊዜ ተራመዱ። ያንን አልጠበቀውም ነበር። ምናልባት እዚያው አቅራቢያ የሚኖሩ መስሎት ነበር። ጥቂት መንገዶች ወዲያ ያለ አፓርታማ፣ ምናልባት በጋራ መኖሪያ ቤት ውስጥ ያለ ክፍል፣ ወይም ደግሞ የሆነ ቅርብ የሆነ ቦታ። ነገር ግን ሳራና ክሎይ መራመዳቸውን ቀጠሉ። ከካልዌይ መንገድ ታጥፎ ዴንተን አቬኑ ወደሚባል ትንሽ መንደር ገቡ። እዚያ ያሉ ህንጻዎች ያረጁና የቆሸሹ ነበሩ። ልብስ ማጠቢያዎችና ትናንሽ ግሮሰሪዎች፣ እንዲሁም ከውጭ ባለ መስመር ምሰሶ ያለው የወንዶች ጸጉር ቤት። ከዚያም እንደገና ወደ ሌላ ይበልጥ ትንሽ ወደሆነ መንገድ ታጠፉ እና ከተማዋ በዙሪያው መለወጥ ጀመረች። ሱቆች ጠፉ፣ መንገዶች ጠበቡ፣ ህንጻዎች ዝቅተኛና ጨለማ ሆኑ። የሽቦ አጥሮችና የተቆለፉ በሮች እንዲሁም ግድግዳው ላይ የተጠጉ ትላልቅ አረንጓዴ የቆሻሻ ማጠራቀሚያዎች ነበሩ። ቶማስ መራመዱን ቀጥሏል። ሲሄዱ ክሎይን ይከታተላት ነበር። ትንሿ ልጅ እያወራች ነው። ምን እያለች እንደሆነ ለመስማት በጣም ሩቅ ነበር፣ ግን ያያታል። ነገሮችን እየተመለከተች እናቷን ቀና ብላ እያየች ስለ ሁሉም ለማውራት በቂ ጊዜ እንዳለ ሁሉ በዚያ ቀላልና ማለቂያ በሌለው መንገድ እያወራች ነበር። እርግብ፣ ቀይ በር፣ በመስኮት ላይ የተቀመጠ ድመት እና ሳራ ስትመልስላት ራሷን እየነቀነቀች ክሎይ የምታሳያትን ማንኛውንም ነገር ለማየት ትንሽ ጎንበስ፣ አንዳንዴም ቀና እያለች ስትመልስላት ያይ ነበር። መላ ሰውነቷ ከግማሽ ብሎክ ርቀት እንኳን ቢሆን ሙሉ በሙሉ ልጇ ላይ ያተኮረ እንደነበር ይታያል። ክሎይ ፀሐይ እንደሆነችና ሳራ ደግሞ በእርጋታና በቋሚነት ሙቀት እንዳታጣ እያረጋገጠች የምትዞራት ትመስላለች። ለአንድ አፍታ አይኑን ማዞር ነበረበት። ለምን እንደሆነ አያውቅም። የሆነ ነገር ለማየት ይከብድ ነበር እና በዚህ አስቸጋሪ ስሜት ምን ማድረግ እንዳለበት ገና እርግጠኛ አልነበረም። መራመዱን ቀጠለ። ከ30 ደቂቃ ጉዞ በኋላ ከካልዌይ ድልድይ ስር ደረሱ። ቶማስ ጥጉ ላይ ቆሞ ከርቀት መመልከት ጀመረ። ድልድዩ አሮጌ ነበር። ግራጫ ኮንክሪት፣ ሰፊ 4 የመኪና መንገዶችን ከላይ የያዘ። ከስሩ ሰፊና ጥላ የበዛበት ቦታ ነበር። በሁለቱም በኩል በከፊል ክፍት የሆነ መሬቱ ወጣ ገባ ነበር። በኮንክሪት ምሰሶቹ ላይ አሮጌ ድፎችና ግድግዳዎች ላይ ለዓመታት የቆዩ ምልክቶች ነበሩ።
እዚያ ሁለት የኮንክሪት ግድግዳዎች በሚገናኙበት ጥግ ላይ ከሁለት አቅጣጫ ከንፋስ የተከለለ ከመንገዱ በከፊል የተደበቀ አንድ መኖሪያ ነበር። ከካርቶን የተሰራ ቤት በትልልቅ ጠፍጣፋ ቁርጥራጮች በጥንቃቄ የተደረደረ። አንዳንዶቹ ከግድግዳው ጋር ተደግፈው ንፋስን ለመከላከል የተሰሩ ናቸው። አንዳንዶቹ እንደ ጣሪያ ከላይ ተደግፈው የታጠፉ ብርድ ልብሶችን ከውስጥ ያሳያሉ። የላስቲክ ከረጢቶችና ጥቂት ያላቸው ነገሮች በዚያ ቦታ ውስጥ በተቻለ መጠን በስርዓት ተቀምጠዋል። ቶማስ ጥጉ ላይ ለረጅም ጊዜ ተመለከተው። እሱ 12 መጋገሪያ ቤቶች፣ 3 የንግድ ህንጻዎችና በከተማው ሰሜን በኩል 4 የመኝታ ክፍሎችና በየ2 ሳምንቱ ተቀጥሮ የሚመጣ ሰው የሚንከባከበው የአትክልት ስፍራ ያለው ትልቅ ቤት ባለቤት ነበር። ትዕቢተኛ መሆን ስለማይወድ መካከለኛ መኪናን ይነዳል፣ ግን ጥሩ ነበር። ባንክ ውስጥ ቢሞክር እንኳን በህይወት ዘመኑ ሊጨርሰው የማይችለው ገንዘብ ነበረው። አንዲት ሴትና የ5 ዓመት ልጅ ግን ከድልድይ ስር በካርቶን ሳጥን ውስጥ ይኖራሉ። ሳራ ክሎይን ወጣ ገባ በሆነው መሬት ላይ ስትረዳት ተመለከተ። ክሎይ የሆነ ነገር ስትናገር ትንሽ መጠለያቸውን በሚታወቅ ስሜት ስታመለክት ተመለከታት። ይህ ቤቴ ነው የምትል ትመስላለች። ሌላ ምንም ነገር እንደማታውቅ ሰው በቀላል ተቀባይነት። ሳራ ወደ ውስጥ ዘላ ብርድ ልብሶቻቸውን ስታስተካክልና ከላስቲክ ከረጢት ውስጥ አንድ ነገር ስታወጣ ተመለከተ። ምንም ከሌለ ነገር ቤት በሰራ ሰው ልምድ በዚያች ጠባብ ቤት ውስጥ ስትንቀሳቀስ አያት። ቶማስ እጆቹን አጣጥፎ የጥጉ ህንጻ ግድግዳ ላይ ተደገፈ። እዚያም ለረጅም ጊዜ ቆየ። ወደ እነሱ አልሄድም። በዚያ ቀን በዚያ ቅስፈት ምን እንደሚል እንኳን እርግጠኛ አልነበረም። ሰላም፣ ከመጋገሪያ ቤቱ ተከትያችሁ መጣው። ለማንኛውም ጨዋታ ጥሩ መጀመሪያ አልነበረም። ከዚያም ባለፈ ምን ማድረግ እንደሚፈልግ ገና እርግጠኛ አልነበረም። አንድ ነገር ማድረግ እንደሚፈልግ ግን ያውቅ ነበር። ያ ግልጽ ነው። በመጋገሪያ ቤቱ የጀመረው በደረቱ ላይ ያለው ስሜት አሁንም ነበር። እንደውም አሁን የበለጠ ከብዶታል። ችላ ለማለት በሚከብድ ሁኔታ በኃይል ይጫነው ነበር። ነገር ግን እሱ ጥንቁቅ ነበር። በስሜት ፈጣን እርምጃ በመውሰድ ስኬታማ አልሆነም። ይልቁኑ ነገሮችን በጥልቀት ያስባል። ስለዚህም ከርቀት ተመለከተና አሰበ። ከሰዓቱ ወደ ምሽት መለወጥ ሲጀምር አሁንም እዚያው የጥጉ ግድግዳ ላይ ተደግፎ ነበር። ከድልድዩ ስር ያለው ብርሃን ከቢጫ ወደ ግራጫ ተለወጠ። ከላይ ያለው የመኪና ድምጽ ያለማቋረጥ ይረብሻል። ከተማዋ በጫጫታና ግድ በሌለው መንገድ ቀጥላለች። በሆነ ሰዓት ሳራ ከመጠለያው ወጣችና ከድልድዩ ስር ወደሚገኝ የህዝብ ቧንቧ ጥቂት ተራመደች። አንድ ጠርሙስ በውሃ ሞላች። ከዛም ይዛው ተመለሰች። እንደገና ወደ ውስጥ ገባች። ትንሽ ቆይቶ መጀመሪያ ላይ ደካማ የሆነ ድምጽ ሰማ። በጣም ደካማ ከመሆኑ የተነሳ በሐሳቡ መስሎት ነበር፣ ግን አይደለም። እዚያ ነበር የሴት ድምጽ፣ ለስላሳና ዝቅ ያለ ከድልድዩ ስር የሚመጣ ድምጽ። እየዘፈነች ነበር። ከቆመበት ቦታ ቃላቶቹን መለየት አልቻለም። ዜማውን ብቻ ዝቅ ያለና ለስላሳ፣ ልክ በጸጥታ ውስጥ እንደሚወዛወዝ ነገር ነበር። የእንቅልፍ ዘፈን መሆን አለበት ብሎ አሰበ። ደህና ነሽ? እናትሽ እዚህ ያለች? እሺ አሁን ተኚ ለማለት የታሰበ አይነት ዘፈን። ቶማስ ዝም ብሎ ቆሞ አዳመጠ። ስለሚስቱ አሰበ። ስሟ ኤሊዛቤት ነበር። ከ5 ዓመት በፊት በጸደይ ወቅት ሞተች። ሁሉንም ነገር ደረጃ በደረጃ ከወሰደባትና የሚወስደው እስኪያጣ ድረስ ለረጅም ጊዜ በቆየ ህመም ሞተች። ልጆች አልወለዱም። ፈልገው ነበር፣ አቅደው ነበር። በጣም ዘገዩ እና በጣም እንደረፈደ አወቁ። ከዚያም ሁለቱ ብቻቸውን መሆኑን ለመዱት። ከዚያም እሱ ሄደችና አሁን እሱ ብቻውን ቀረ። 5 ዓመታት ብቻውን መሆን ከጀመረ 5 ዓመታት ተቆጥረዋል። ተቀጥሮ የሚመጣ ሰው በሚንከባከበው የአትክልት ስፍራ ባለው በዚያ ትልቅ ቤት ውስጥ 5 ዓመታትን ብቻውን አሳልፏል። ስኬትና ገንዘብ፣ ሁሉም ነገር ነበረው። ነገር ግን ማታ ራት አብሮት የሚበላ ሰው የለም። ዘፈኑ እስኪያልቅ ድረስ ሳራ ስትዘፍን አዳመጣት። ምሽቱም በድልድዩ ዙሪያ በዝግታ መጣ። ከዚያም መኪናውን ወዳቆመበት ወደ ካልዌይ መንገድ ተመለሰ። ረጅም ነበር። ሞተሩን አስነሳና ለጥቂት ጊዜ በአሽከርካሪ ወንበር ላይ ተቀመጠ። ከዚያም ስልኩን አውጥቶ ረዳቱ ጋር ደወለ። ዴቪድ አለው ጥሪው ሲገናኝ። አንድ ነገር እንድታውቅልኝ እፈልጋለሁ። ሳራ ክርስቲን የምትባል አንዲት ልጅ አለች። አድራሻው የለኝም። በአሁን ጊዜ ግን በካልዌይ ድልድይ ስር ነው የምትኖረው። ማን እንደሆነች በደንብ ማወቅ እፈልጋለሁ። ሁሉንም ነገር
ማግኘት የምትችለውን ሁሉ። ዝም አለና እሺ እስከ ነገ ጠዋት ፈልገዋለሁ። መኪናውን አስነሳ፣ ወደ ቤቱ ነዳ። በማግስቱ ፀሐይ ከመውጣቷ በፊት ተመለሰ። በመንገዱ ላይ ሌሊቱን ሙሉ ክፍት ከሚሆን ግሮሰሪ ቆሞ ነበር። በመደርደሪያዎቹ መካከል በዝግታ እየተራመደ ነገሮችን በጥንቃቄ መረጠ። ዳቦ፣ ፍራፍሬ፣ ትንሽ የብርቱካን ጭማቂ ካርቶን፣ ፓኬት ብስኩት፣ ትንሽ የኦቾሎኒ ቅቤ መያዣ ከፈለና ከረጢቶቹን ይዞ ወደ መኪናው ተመለሰ። ከዚያም ወደ ሳንታ ክላራ መጋገሪያ ቤት ሄደ። ሲደርስ ገና ከጠዋቱ 12 ሰዓት ነበር። የመጋገሪያ ቤት ሰራተኞቹ በጣም በማለዳ እንደሚወጡ ያውቃል። የቦታው ባለቤት እሱ ነው። በጎን በኩል ያለውን በር አንኳኳ። ነጭ ሽርጥ የለበሰች ወጣት ሴት ከፈተችና ግራ በመጋባት አየችው። ከትንንሾቹ የልደት ኬኮች አንዱን እፈልጋለሁ፣ ቶማስ ተናገረ። ዝግጁ የሆነላችሁን የትኛውንም አይነት ክሬም ያለውን። ወደ ጃኬት ውስጥ ገብቶ 2 የታጠፉ ኖቶችን ከበሩ አጠገብ ባለው ጠረጴዛ ላይ አስቀመጠ። ይህ ይበቃዋል። ወጣቷ ሴት አሁንም እንደተገረመች ወደ ውስጥ ገብታ በነጭ ሳጥን ውስጥ ያለ ትንሽ ክብ ኬክ ይዛ መጣች። ነጭ ክሬም ያለው ቢጫ ስፖንጅ፣ ከላይ በትናንሽ ሰማያዊ የስኳር አበባዎች ያጌጠ። አመሰግናለሁ አለና ቶማስ ተቀበላት። ወደ ድልድዩ ነዳ። 2 መንገድ ወዲያ አቁሞ የቀረውን መንገድ የሸቀጥ ከረጢቱንና የኬክ ሳጥኑን ይዞ ተራመደ። ከተማዋ ገና አልነቃችም ነበር። ጥቂት ቀደም ብሎ የሚሄዱ ሰራተኞች፣ የማከፋፈያ መኪና፣ የመጀመሪያዎቹ ወፎች፣ የጧቱ ግራጫና ሮዝ ብርሃን በህንጻዎች ጣሪያ ላይ በዝግታ እየተሰራጨ ነበር። ከድልድዩ ስር ጸጥታ ሰፍኗል። በጥንቃቄ ቀረበ። ሊቀሰቅሳቸው አልፈለገም። የሸቀጥ ከረጢቱን ወደ ትንሿ የካርቶን መጠለያቸው መግቢያ አጠገብ አስቀመጠው። ሲነቁ እንዲያገኙት በሚያስችል ቅርበት፣ ነገር ግን ሰላማቸውን በማይረብሽ ሁኔታ። የኬክ ሳጥኑን በከረጢቱ ላይ አደረገው። ከዚያም ወደ ሸቀጥ ከረጢት ውስጥ ገብቶ እዚያው ያስቀመጠውን ትንሽ ማስታወሻ ደብተርና እስክርቢቶ አወጣ። አንድ ገጽ ቀደደ። ለአንድ አፍታ አሰበና ግልጽ በሆኑ ፊደላት እንዲህ ሲል ጻፈ። ብቻሽን አይደለሽም፣ እምነት ይኑርሽ። አንድ ያጠፈውና ንፋስ እንዳይወስዱ ከኬክ ሳጥኑ ጠርዝ ስር ከተተው። ከዚያም ቆመ። ለጥቂት ጊዜ ትንሿን የካርቶን ቤት ተመለከተ። በጥንቃቄ የተደረደሩት ግድግዳዎች፣ ከውስጥ የሚታዩት የታጠፉ ብርድ ልብሶች፣ እዚያ የሚኖረው ጸጥታ። ከዚያም ዞር ብሎ ወደ መኪናው ተመለሰ። ከ3 ሰዓት በኋላ በኩባንያው ዋና መስሪያ ቤት ቢሮ ውስጥ ተቀምጦ እያለ ዴቪድ ደወለ። የጠየከኝን አግኝቻለሁ አለ ዴቪድ። እሺ ቀጥል። ወንበሩን ከጠረጴዛው አዙሮ በመስኮት ከተማዋን ተመለከተ። በሚቀጥሉት 10 ደቂቃዎች ዴቪድ የነገረውን ነገር ለመስማት ቀላል አልነበረም። ሳራ ክርስቲን ሁልጊዜ ከድልድይ ስር አትኖርም ነበር። ዴቪድ የነገረው የመጀመሪያው ነገር ይህ ነው። ቶማስም እንደዚያው ጠርጥሮ ነበር። የለበሰችው ልብስ ቢያረጅም፣ በመጋገሪያ ቤት ውስጥ ብትዋረድም፣ ራሷን በምትይዝበት መንገድ የሆነ ነገር እንደዛ እንዳልነበር ያስታውቃል። በአቋሟ ውስጥ የሆነ ነገር ነበር። በንግግሯ ውስጥም ነበር። ህይወታቸውን ሙሉ በተሸነፉ ሰዎች ውስጥ የማይገኝ ነገር፣ ገና በቅርብ ጊዜ በተሸነፈ ሰው ውስጥ የሚገኝ ስሜት፣ ቀጥ ብሎ መቆም ምን እንደሚመስል በሚያስታውስ ገና ባረሳ ሰው ውስጥ የሚታይ ነገር። በከተማዋ ምስራቃዊ ክፍል ሃርትሌስ በሚባል ግሮሰሪ ውስጥ ትሰራ ነበር፣ ዴቪድ ተናገረ። የሱቅ ረዳት ለ6 ዓመታት እዚያ ቆይታለች። ዴቪድ ደውሎ ስለ ቀድሞ ሰራተኛ ሳራ ክርስቲን በዝግታ ሲጠይቅ ስራ አስኪያጁ ለረጅም ጊዜ ዝም ብሎ ከቆየ በኋላ እስካሁን ካገኟቸው ምርጥ ሰራተኞች እሷ አንዷ ነበረች ብሎታል። አሁንም በውስጡ የሚረብሽን ነገር ስትናገር በምትናገረው አይነት መንገድ ነበር ያለው። ምን እንደደረሰባት ሁሉ ጊዜ የምገረም ነበር። በፈርንዴል መንገድ ላይ ትንሽ አፓርታማ ተከራይታ ነበር። 2 ክፍሎች፣ ብዙም የተጋነነ ባይሆንም የራሷን ሂሳቦች በሰዓቱ ትከፍል ነበር። ትንሽ የቁጠባ ሂሳብ ነበራት። ብዙ ባይሆንም የሆነ ነገር ህይወት ነበራት። ከዚያም ሪካርዶ መጣ። ዴቪድ መረጃው አስቸጋሪ በሚሆንበት ጊዜ ሁሉ ጊዜ እንደሚያደርገው በዝግታና በለሰለሰ ድምጽ ከማስታወሻው ላይ አነበበ። ቶማስ ተቀምጦ አዳመጠ እንጂ ምንም አልተናገረም። ሪካርዶ በሳራ ህይወት ውስጥ ለ2 ዓመታት ቆይቷል። የሆስፒታል መረጃዎች ነበሩ። ዴቪድ ዝርዝር መረጃዎችን ሳይሰጥ ሳራ ክርስቲን በዚያ ጊዜ ውስጥ በ3 የተለያዩ አጋጣሚዎች የድንገተኛ ክፍልን መጎብኘቷን ማረጋገጥ የቻለ ሰው ነበረው።
የተሰበረ የእጅ አንጓ በውድቀት ምክንያት ተብሎ የተመዘገበ። ሌሎች 2 ጉብኝቶች ደግሞ የድንገተኛ ክፍል መረጃዎች ትክክለኛው ምክንያት ለመናገር በጣም ህመም ወይም አደገኛ ሲሆን በሚመዘግቡበት ግልጽ ባልሆነ መንገድ ተመዝግቧል። የመጨረሻው ጉብኝት ከ18 ወራት በፊት ነበር። ዴቪድ በጣም በጥልቀት መርምሮ ነበር። ሳራ በአደገኛ ሁኔታ ውስጥ ካሉ ሴቶች ጋር መጠለያ ውስጥ ተገናኝታ ነበር። እዚያ ለ2 ሳምንታት ቆይታለች። ከዚያም አንድ ምሽት መጣ። ከዚያም አንድ ምሽት ወጣች። ለምን መጠለያውን ለቀቀች? ቶማስ አቋርጦ ጠየቀው። ዴቪድ ለአፍታ ዝም አለ። የመጠለያው ማስታወሻዎች እንደሚሉት ከሆነ ሪካርዶ ያለችበትን ቦታ ያገኘ መስሏት በጣም ሰክታ ነበር። በዚህ የከተማው ክፍል ውስጥ የሚያውቃቸው ሰዎች ነበሩት። እዚያ መጥቶ ሌሎቹ ሴቶች ላይም ችግር ይፈጥራል ብላ ፈርታ ነበር። ሌላ ዝምታ። እነሱን ለመጠበቅ ስትል ነው የለቀቀችው? ቶማስ እጁን አፉ ላይ አድርጎ በመስኮቱ ተመለከተ። ሰነዶቿስ? አለ ከጥቂት ቆይታ በኋላ። መታወቂያ፣ የሥራ ወረቀት። ይህ በጣም የከፋው ክፍል ነው። በችኮላ ነው የወጣችው። አንድ ምሽት ከክሎይ ጋር መሸከም የምትችለውን ብቻ ይዛ ነው የወጣችው። ሌላውን ሁሉ ነገር ትታለች። አፓርታማውን፣ ሰነዶቹን፣ የቁጠባ ደብተሯን፣ ሁሉንም ነገር። እንደገና ቆም አለ። መታወቂያ ከሌላት የባንክ ሂሳብ መክፈት አትችልም። የባንክ ሂሳብ መክፈት ካልቻለች ደግሞ መደበኛ ስራ ማግኘት አትችልም። መደበኛ ስራ ከሌለ ደግሞ አፓርታማ መከራየት የማይታሰብ ነው። አድራሻ ከሌላት ደግሞ አዳዲስ ሰነዶችን መጠየቅ አትችልም። ዴቪድ አቆመ። አሁን ሚስተር ሚለር፣ እያንዳንዱ በር ወደ ሌላ የተቆለፈ በር ይመራል። ሪካርዶስ? ቶማስ ጠየቀ። አሁንም ከተማ ውስጥ ነው። የፍርድ ቤት እገዳ የለም። ለአንዱ ለማመልከት በአንድ ቦታ ላይ ለረጅም ጊዜ አልቆየችም እና ያለ ሰነዶቹ ህጋዊ ሂደቱ የበለጠ ከባድ ነው። የዴቪድ ድምጽ ጥንቁቅና ወጥ ነበር። እኔ መረዳት እስከቻልኩት ድረስ አሁን የት እንዳለች አያውቅም። ድልድዩ በሚገርም ሁኔታ ተደብቃ እንድትቆይ አድርጓታል። ቶማስ ለረጅም ጊዜ በዝምታ ተቀመጠ። ከመስኮቱ ውጪ ከተማዋ ሁል ጊዜ እንደምታደርገው በፍጥነት በጫጫታና የሆነ ቦታ በሚሄዱ ሰዎች ተሞልታ ትንቀሳቀሳለች። አድራሻ፣ የባንክ ሂሳብና ከበስተጀርባ ሊቆልፉት የሚችሉት በር ያላቸው ሰዎች፣ ልጆቻቸው ደህንነት እንዲሰማቸው በካርቶን ላይ መተኛትና ከድልድይ ስር መዘመር የሌለባቸው ሰዎች። ዴቪድ አለው በመጨረሻም። አቤት ጌታዬ፣ በከተማ ውስጥ ያለውን ምርጥ የቤተሰብ ጠበቃ እንድታገኝልኝ እፈልጋለሁ። ድርጅት ሳይሆን አንድ ሰው ጎበዝ የሆነ። ወደ ጠረጴዛው ተመለሰ እና የትኛው የመንግስት ቢሮ የአደጋ ጊዜ ሰነድ እድሳትን እንደሚይዝም እንድታረጋግጥ እፈልጋለሁ። ጥሩ የሙያ ስልጠና ፕሮግራምም ስም እፈልጋለሁ። ተግባራዊ የሆነ ነገር። እስክሪብቶን አነሳ። ይህንን ሁሉ እስከዛሬ መጨረሻ ጠረጴዛዬ ላይ እፈልጋለሁ። ትንሽ ዝምታ ነበር። ሚስተር ሚለር አለ ዴቪድ፣ ጥያቄ በትክክል ሳይሆን ይልቁኑ ያንዱ መጀመሪያ በሚመስል ድምጽ። እሷ ግድ የለሽ አይደለችም ዴቪድ፣ ቶማስ በዝግታ ተናገረ። ሰነፍም አይደለችም። ነገሮችን እየፈጠረች አይደለም። እስክሪብቶን እንደገና አስቀመጠው። ልጇን ለመጠበቅ ስትል ሊጎዳት ከሚሞክር ሰው የሸሸች ሴት ናት እና በሂደቱ ደግሞ ሁሉንም ነገር አታለች። ከዚያም ወደኔ መጋገሪያ ቤት ገብታ በጣም በጨዋነት ለልጇ አንድ ቁራጭ የተረፈ ኬክ ካለ ጠየቀች እና ስራ አስኪያጁ በሰዎች ፊት ስቆ አዋረዳት። ያለ ጥቂት ጊዜ እንዲሰማው ተወው። ስለዚህ ያው እስከዛሬ መጨረሻ እባክህ። እሺ ጌታዬ፣ ዴቪድ ተናገረ። እስከዛሬ መጨረሻ። ዴቪድ በዚያ ቀን ወይም በሚቀጥለው ቀን ወደ ድልድዩ አልተመለሰም። ሲሄድ የሚጨበጥ ነገር ይዞ መሄድ ፈለገ። ርህራሄ ብቻ ሳይሆን በትክክልም የሚጨበጥ ነገር። ደግ ፊትና ጥቂት የሞቁ ቃላትን ብቻ ሳይሆን ከጀርባው ጠንካራ ነገር ከሌለ በእውነቱ ማንንም እንደማይረዱ ለማወቅ በህይወት ውስጥ በቂ ነገር አይቷል። እነሱ ሰጪው ስለራሱ ጥሩ ስሜት እንዲሰማው ብቻ ነው የሚያደርጉት። እሱ ስለራሱ ጥሩ ስሜት እንዲሰማው አልፈለገም። የፈለገው አንድ ነገር በትክክል ማስተካከል ነበር። ስለዚህ 2 ቀናትን ስልክ በመደወል ስብሰባዎች ላይ በመቀመጥና ዴቪድ ያመጣለትን መረጃ በማንበብ አሳለፈ። ጄኒፈር ሪድ ከምትባል በቤተሰብ ጥበቃ ህግ የ20 ዓመት ልምድ ካላትና በስልክ ላይ የተረጋጋና ቁም ነገር ያለው ድምጽ ካላት ጠበቃ ጋር ተነጋገረ።
ይህም ትክክለኛው ሰው እንደሆነች እንዲሰማው አደረገው። ዘብሪጅ ፕሮግራም ስለሚባል የሙያ ስልጠና ፕሮግራም አወቀ። ስሙ ካሉበት ሁኔታ አንፃር ትርጉም ያለው ይመስላል። ይህም ሰዎች ከአስቸጋሪ ጊዜያት በኋላ ወደ ስራ እንዲመለሱ የሚረዳ ፕሮግራም ነው። ለአጭር ጊዜ የሚሆን አፓርታማ ዝግጅት አደረገ። ደህንነቱ የተጠበቀ፣ በከተማው ጥሩ ክፍል ውስጥ ያለ፣ ለጥሩ ትምህርት ቤት ቅርብ የሆነ ጥሩ ትምህርት ቤት። ስለዚህ ለጥቂት ጊዜ ያሰበበት። ክሎይ ትምህርት ያስፈልጋታል፣ ብዙ ነገሮች ያስፈልጓታል። በዚህ ሐሳብ ለጥቂት ጊዜ ተቀመጠ። እናም ያ ነገር እንደ ሸክም እንዳልተሰማው ተረዳ። ይልቁኑ የሆነ ነገር እንደሚያነቃ አይነት ስሜት ነበር። በሶስተኛው ቀን ጧት ወደ ድልድዩ ነዳ። ሲደርስ ረፋድ ነበር። ፀሐይ ወጣለች። ደብዘዝ ያለችና ቀጭን፣ የተቻላትን እያደረገች ነው። መኪናውን አቁሞ የሚያውቀውን መንገድ ተራመደ። እናም ጥጉን ሲታጠፍ መጠለያውን አየው። ከፊቱ መሬት ላይ በተዘረጋ ጠፍጣፋ ካርቶን ላይ ተቀምጣ ክሎይን አያት። በእጇ ትንሽ እንጨት ይዛ ነበር እና ከፊቷ ባለው ባዶ መሬት ላይ የሆነ ነገር እየሳለች ነበር። እንጨቱን በጥንቃቄ መስመሮች እየሳበች፣ በሐሳብ ትኩረት ከንፈሯን እየነከሰች። ስለምታደርገው ነገር በጣም ቁም ነገረኛ ትመስላለች። ያንን ሮዝ ኮቷንና ሁለቱን ትናንሽ ጫማዎቿን ለብሳለች። ጸጉሯም እንደ ቀድሞ በሁለት ተከፍሎ ተሰርቷል። የእግሩን ኮቴ ስትሰማ ቀና ብላ አየች። በጣም ቀጥተኛና የማወቅ ጉጉት ያላቸው አይኖች። ሰላም አለች። ሰላም ቶማስ መለሰ። አክብሮት ያለውን ርቀት ጠብቆ ቆመና እሷ ባለችበት ደረጃ እንዲሆን ቁጭ አለ። ይህ ጥሩ ስዕል ነው። ምንድን ነው? ክሎይ መሬቱ ላይ የሳለችውን ስዕል ተመለከተች። ቤት ነው አለችው። ከአትክልት ስፍራ ጋር። ቆንጆ የአትክልት ስፍራ ነው? አዎ፣ ከዛፍ ጋር። አፈር ላይ የጫረችውን እንጨት ላይ ያለ ክብ ነገር አሳየችው። ያ ዛፉ ነው። ኦ፣ በጣም ቆንጆ ዛፍ ነው። ቶማስ በቁም ነገር መለሰላት። ክሎይ አሰበችበት። ጠፍተህ ነው ስትል ጠየቀችው። አይ እናትሽን ፈልጌ ነው። እዚህ ያለች? ክሎይ ለመመለስ አፏን ከፈተች። ነገር ግን ከመመለሷ በፊት ቶማስ ከበስተጀርባው ድምጽ ሰማ። ቀጥ ብሎ ቆመና ዞር አለ። ሳራ 3 ጫማ ያህል ርቃ ቆማለች። ከነበረችበት ተመልሳ ነበር። የህዝብ ቧንቧው ጋር ሳይሆን አይቀርም፣ ወይም ፓርኩ አጠገብ ካለው የምግብ እርዳታ ቦታ። እናሱ ሳያያት እሱ አይታው ነበር። በእጇ ትንሽ ከረጢት ይዛ በጣም ረክታ ቆማለች። እናም አንድ ሰው ሊረዳው የሚሞክረውን ነገር እንደሚመለከት አይነት አመለካከት ትመለከተው ነበር። ጥንቁቅ ግን ደግሞ ንቁ። አይኖቿ ከሱ ወደ ክሎይ እንደገናም ወደሱ ተመለሱ። ማነህ አለች በዝግተኛ ግን ቀጥተኛ በሆነ መንገድ። ቶማስ ቀጥ ብሎ ቆመ። እጆቹ እንዲታዩ አደረገ። ድምጹን አረጋጋ። ስሜ ቶማስ ሚለር ይባላል። ከ3 ቀናት በፊት ሳንታ ክላራ መጋገሪያ ቤት ነበርኩኝ። ጥግ ላይ ባለው ጠረጴዛ ተቀምጬ ነበር። እናም የሆነውን ነገር አይቻለሁ። በሳራ ፊት ላይ የሆነ ነገር አለፈ። በትክክል ስሜት ሳይሆን በውስጧ በዝግታ የሚዘጋ በር አይነት። አገጯን ትንሽ ከፍ አደረገች። እንግዲያውስ ስባረር አይታል ማለት ነው አለችው። መብት በሌለው ሰው በጣም መጥፎ አያያዝ ሲደረግብሽ አይቻለሁ ቶማስ ተናገረ። እና ፍቃደኛ ከሆንሽ ላናገርሽ እፈልጋለሁ። ምንም ጉዳት እንደማላደርስ ቃል ገባለሁ። ሳራ ለረጅም ጊዜ ተመለከተችው። አመለካከቷ ገባው። ባለፉት ጥቂት ዓመታት ውስጥ የተማረችው ነገር ቢኖር በደግነት ስጦታ ወደሱ የሚያቀርቡ እንግዳ ሰዎች ሁሉ ጊዜም የሆነ ነገር እንደሚፈልጉ ነው። በጎዳና ላይ የሚኖር ሰው ይህንን በፍጥነት ይማራል። ከየትም የሚመጣ ደግነት ብዙውን ጊዜ የሆነ ዋጋ ያስከፍላል። ማማ አለች ክሎይ ከቶማስ ጀርባ ሆና። ዛፌ በጣም ጥሩ እንደሆነ ነገረኝ። ሳራ ልጇን ተመለከተች። በፊቷ ላይ የሆነ ነገር በትንሹ ተለወጠ። ከዚያም ወደ ቶማስ ተመለከተች። እሺ ተናገር፣ እየሰማው ነው። ቶማስ አልቸኮለም። በብዙ የንግድ ዓመታት ውስጥ የተማረው ነገር ቢኖር በጣም አስፈላጊዎቹ ንግግሮች የማይቸኮሉባቸው እንደሆኑ ነው። እናም ይህ ምናልባትም እሱ ለማመን ከሚፈልገው በላይ ለረጅም ጊዜ ካደረጋቸው ንግግሮች ሁሉ በጣም አስፈላጊው ነበር። ልቀመጥ ሲል ጠየቀ። አጠገቡ ያለውን ዝቅተኛ የኮንክሪት ጠርዝ እያመላከተ። ሳራ አንዴ ራሷን ነቀነቀች። እሷ ግን አልተቀመጠችም። ትንሿን ከረጢት በሁለቱም እጆቿ ከፊቱ ይዛ ቆማ ትከታተለው ነበር። ክሎይ መሬት ላይ የምትስለውን ስዕል ትታ
ከእናቷ አጠገብ ለመቆም መጣች። እግሯ ላይ ተደግፋ ቶማስን በግልጽና በቀላል የማወቅ ጉጉት ትመለከተው ነበር። ቶማስ በጠርዙ ላይ ተቀመጠ እና እጆቹን በጉልበቱ ላይ አሳረፈ። የሳንታ ክላራ መጋገሪያ ቤት ባለቤት ነኝ አለ። ምንም ሳይደባብቅ በግልጽ ተናገረው። ምክንያቱም ሌላ ነገር ከማለቱ በፊት ይህ ነገር በግልጽ መቀመጥ ያለበት እንደሆነ ተሰምቶታል። ውጤቱ ወዲያውኑ ነበር። የሳራ የፊት ገጽታ ተቀየረ። ወደ ቁጣ አልነበረም። ቁጣን ጠብቆ ነበር። እናም ግን ይረዳዋል። ከዚህ የበለጠ የተወሳሰበ ነገር ነበር። ልክ አንድ ሰው የረገጠው ጠንካራ መሬት ስንጥቅ እንዳለበት እንዳወቀ አይነት ስሜት። አንተ ባለቤቱ ነህ? ጠየቀች። የመላው ድርጅቱ፣ ቶማስ መለሰላት። 12 መጋገሪያ ቤቶች፣ ሳንታ ክላራ የመጀመሪያው ነው። ዝም አለና በዚያ ጠዋት ጥጉ ላይ ተቀምጬ ነበር። አንዳንዴ እንደማደርገው በዝግታ ማንነቴን ሳላሳውቅ እዚያ ነበርኩ። ማንም እንደሚከታተለኝ ሳያውቅ ንግዱ እንዴት እንደሚሄድ ማየት እወዳለሁ። ሌላ ዝምታ። ሮበርት ያደረገውን ሁሉ አይቻለሁ። እያንዳንዱን ቃል ሰምቻለሁ። ሳራ ለአንድ አፍታ ዝም አለች። እና እኔን ፈልገህ ለማግኘት 3 ቀን ፈጀብህ? በድምጿ ውስጥ የሆነ ነገር ነበር። በትክክል ክስ አልነበረም። ልክ በጥንቃቄ ቁጥር እንደሚይዝ አይነት ሰው ነበር። የሚጨበጥ ነገር ይዤልሽ ልመጣ ፈልጌ ነበር፣ ቶማስ መለሰ። ይቅርታ ብቻ ሳይሆን ማንም ይቅርታ ይጠይቃል። በትኩረት ተመለከታት። እነዚያን 3 ቀናት ዝግጅት በማድረግ አሳለፍኩኝ። ነገር ግን ከምንም ነገር በፊት አንቺን ማናገር ፈልጌ ነው። ምክንያቱም ያንቺ ስምምነት ከሌለ ሌላው ነገር ትርጉም የለውም። ሳራ ለረጅም ጊዜ ተመለከተችው። አንድ መኪና ከላያቸው ካለው ድልድይ ላይ ድምጽ አሰማ። ድምጹ ለጥቂት ጊዜ ከስሩ ያለውን ቦታ በከባድ ሁኔታ ሞላውና ከዚያም ጠፋ። እንዴት አገኘኸኝ? ስትል ጠየቀችው። በዚያ ጠዋት ከመጋገሪያ ቤቱ ከወጣሽ በኋላ ተከትዬሽ ነበር። ምንም ሳይሸፋፍን በታማኝነት ተናገረው። ላስፈራሽ ብዬ አይደለም። አንቺና ልጅሽን የምትሄዱበት ቦታ ደህንነቱ የተጠበቀ እንደሆነ ለማወቅ ፈልጌ ነበር። እናም አቆመ። ደህንነቱ የተጠበቀ የሚለው ቃል ለዚህ ቦታ በትክክል እንደማይገልጸው አወቅኩ። የሳራ መንካካ ጠበቀ። እኛ የማንም ርህራሄ አያስፈልገንም አለችው። እኔ ርህራሄ እያሳዩአችሁ አይደለም፣ ቶማስ መለሰ። ከዚያ በጣም የተለየ ነገር ነው እያቀረብኩ ያለሁት። ክርኖቹን በጉልበቶቹ ላይ አድርጎ ትንሽ ወደፊት ዘንበል አለ። ያሰብኩትን ልንገርሽና ከዚያ ያንቺን ሐሳብ ትነግሪኛለሽ። እና መልሱ አይ ከሆነ ትቼ እሄዳለሁ። እናም ዳግመኛ አልመለስም። ያ ያንቺ መብት ነው። ዝምታ ሰፈነ። አንዲት እርግብ ጥቂት እርምጃ ርቃ አረፈች። ሁለቱንም ተመለከተችና ሄደች። እሺ ቀጥል፣ ሳራ ተናገረች። ሁሉንም ነገር ነገራት። ስለ አፓርታማው፣ በሜርሰር መንገድ ላይ ያለ ባለ 2 መኝታ ክፍል፣ ጸጥ ያለ ሰፈር ውስጥ በ3ኛ ፎቅ ላይ ያለው ሁለተኛው መኝታ ቤት መስኮት ወደ ትንሽ ፓርክ የሚመለከት። ስለ ጄኒፈር ሪድ ነገራት። በሪካርዱ ላይ የጥበቃ ትዕዛዝ እንዴት እንደሚወጣና ሰነዶቿን የማደስ ሂደቱን እንዴት እንደምትጀምር ማየት ስለጀመረችው ጠበቃ። ዘብሪጅ ፕሮግራም ስለሚባለው የ12 ሳምንታት የሙያ ስልጠናም ነገራት። በኤለን የምትመራ 30 ዓመት ልምድ ያላትና ቶማስን በጣም ያስደነቀ የውጤታማነት ደረጃ ያላት ሴት ነበረች። ከዚያ በኋላ ሳራ ከፈለገች በድርጅቱ ዋና ቢሮ የመቀበያ ጠረጴዛ ላይ የሚጠብቃት ስራ እንዳለም ነገራት። እውነተኛ ስራ ከእውነተኛ ደሞዝ ጋርና ስሟ በቅጥር ውል ላይ ያለበት። ሁሉንም ነገር ያወራው በተረጋጋና ተራ ነገር እንደሚናገር አይነት ድምጽ ነበር። ልክ ይሆነ አለ አይደል? ቀለል ያለ ነገር እንደሚገልጽ፣ ልክ ይህንን ሁሉ ጊዜ እንደሚያደርገው ሁሉ ይህንን ግን ሁሉ ጊዜ አያደርግም ነበር። እንደውም ከዚያ በፊት እንዲህ ያለ ነገር አድርጎ አያውቅም። ሀብታም ሰዎች እንደሚያደርጉት ለበጎ አድራጎት ድርጅቶች ገንዘቡን ይሰጣል፣ ቁጥሮች፣ ቼክ ይጽፋል፣ በራት ግብዣዎች ላይ ይገኛል፣ በነገሮች ላይ ስሙን ያስቀምጣል። ግን ያ የተለየ ነበር። ገንዘብ ወደ ሆነ አጠቃላይ ቦታ የሚሄድ ነው፣ በተለየ ማንም የማይረዳበት። ይህ ግን ይለያል። ገና በትክክል ምን እንደሆነ እርግጠኛ አልነበረም፣ ግን እንደሚለይ ያውቃል። ሊገልጸው በማይችለው መንገድ አስፈላጊ ሆኖ ተሰምቶታል። እናም አሁን ላይ በጥልቀት መመርመር አልፈለገም። ማውራቱን ሲጨርስ ዝም ብሎ ጠበቀ።
ክሎይ በማብራሪያው አጋማሽ ላይ ንግግሩ ከሚጠበቀው በላይ እየረዘመ መሆኑን ወስና መሬት ላይ ተቀምጣ በእንጨቷ መሳሏን ቀጥላለች። አሁን በቤቷ ላይ አዲስ ነገር እየጨመረች ነበር። በበሩ ፊት የቆመ ትልቅ ድመት የሚመስል ነገር። ሳራ ከቆመችበት አልተንቀሳቀሰችም። ሊረዳው በሚያስቸግር እይታ ትመለከተው ነበር። የሆነ ነገር በጣም ማመን መፈለግና ላለማመን ደግሞ መታገልን በሚያሳይ እይታ። ለምን አለች በመጨረሻም ያቺን አንድ ቃል። ቶማስ ጥያቄው ገባው። ምክንያቱም በዚያ መጋገሪያ ቤት ውስጥ የሆነው ነገር በፍጹም መሆን አልነበረበትም። እናም በእኔ መጋገሪያ ቤት ውስጥ ስለሆነ ተጠያቂነት ይሰማኛል። ዝም አለና እና እኔ ከሚያስፈልገው በላይ ስላለኝ አንቺ ግን ምንም ስለሌለሽ እና ልጅሽ ዛሬ አፈር ላይ ዛፍ ያለው ቤት ስላለች እና ልጅሽ ዛሬ አፈሩ ላይ ዛፍ ያለው ቤት ስለሳለች ምክንያቱም ከዚህ የተሻለ የምትስልበት ቦታ ስለሌላት። ይህንን ሁሉ ሲናገር ድምፁ ይረጋ ነበር። ነገር ግን የመጨረሻው ክፍል ቤቱና አፈሩ ለመናገር ከበደው። ለምን እንደሆነ እርግጠኛ አልነበረም። ምናልባት ስለ ካሮላይን፣ ምናልባት በቤት ውስጥ ስላሉት 4 ባዶ ክፍሎችና ሰራተኛው ለማንም ብሎ ስለሚንከባከበው የአትክልት ስፍራን በማሰቡ ይሆናል። ሳራ ለረጅም ጊዜ አየችው። ጥርጣሬውን፣ ተስፋ የማድረጉን ፍርሃት፣ ሁሉ ጊዜ ጥንቁቅ የመሆን ድካምን ሁሉ ስታስብበት አየ። ይህ ሁሉ በውስጧ ሲያልፍ ተመለከተ። እሱ ግን ምንም አላለም። ምክንያቱም አሁን የመናገር ተራው የሷ ነበር። ከዚህ በፊት ለመርዳት ቃል የገቡልኝ ብዙ ሰዎች ነበሩ አለች በዝግታ። ግን እነሱ እንዳሉት ሆኖ አያውቅም። ይገባኛል፣ አውቃለሁ። ቶማስ ቀጠለ። እውነቱን እየተናገርኩ መሆኔን አስቀድሜ ላስረዳሽ አልችልም። ያ ይገባኛል። አይኖቿን በትኩረት ተመለከተ። ግን ከፈለግሽ ዛሬ አፓርታማውን ላሳይሽ እችላለሁ። አሁኑኑ። ነገ ጄኒፈር ሪድን ማግኘት ትችያለሽ። የሷን ስልክ ሰጥሻለሁ። እኔ በሌለሁበት ለብቻሽ ደውለሽ ማነጋገር ትችያለሽ። የኔን ቃል ብቻ ማመን የለብሽም። ሌላ ረጅም ዝምታ። ክሎይ ድመቷን ጨርሳ አሁን በቤቱ ፊት ለፊት አበቦችን እየጨመረች ነበር። ትናንሽ ክብ መስመሮች። ሳራ ልጇን ላፍታ ተመለከተች። ከዚያም ቶማስን ተመለከተች። ይህ ግን ካልከው የተለየ ሆኖ ከተገኘ አለች። ድምጿ በጣም ዝቅ ያለና ቀጥተኛ ሆኖ። ይህ ነገር በምንም መልኩ ክሎይን ለአደጋ የሚያጋልጥ ከሆነ እኔ ኃላፊነቱን ወስዳለሁ፣ ቶማስ ተናገረ። አሁን ሳራ ደግማ ተመለከተችው። ውሳኔውን እየወሰነች ነበር። ያ የውሳኔው ቅስፈት ነው። አየው ምንም የሚታጣ ነገር አለመኖሩ ከመፍራት ክብደት የበለጠ ሆኖ የታየበት ቅስፈት። በዝግታ ተነፈሰች። ክሎይ አለች። ክሎይ ከስዕሏ ቀና አለች። ከዚህ ሰው ጋር የሆነን ነገር ለማየት እንሄዳለን። እቃዎችሽን ሰብስቢ። ክሎይ ወደ ቶማስ ደግሞም ወደ እናቷ ተመለከተች። እንመለሳለን ስትል ጠየቀቻት። ሳራ የካርቶን ግድግዳዎቹን፣ ብርድ ልብሶቹን፣ ያላቸውን ሁሉ የያዘችውን የፕላስቲክ ከረጢት ተመለከተች። ይህንን ለረጅም ጊዜ በችግር ህይወታቸውን ያቆየውን ቦታ ላፍታ አየችው። አይ አለች በዝግታ። የምንመለስ አይመስለኝም። ክሎይ ተነሳች። የሳለችውን ቤት፣ ዛፉን፣ ድመቷንና አበቦቹን ሌላ ሰው እንዲያገኘው እንደምትተው አድርጋ መሬት ላይ በጥንቃቄ አስቀመጠች። ከዚያም ወደ እናቷ ሄዳ እጇን ያዘች። እሺ አለች እና ሳራም በጣም ከረጅም ጊዜ በኋላ ለመጀመሪያ ጊዜ በሌላ ሰው ለመመራት ፈቀደች። በመጀመሪያ በመኪና የሚደረገው ጉዞ ጸጥ ያለ ነበር። ሳራ ቦርሷን ጭኗ ላይ አድርጋ እጇን በላዩ ላይ አጣጥፋ ቀጥ ብላ ነበር። እንደ ሁል ጊዜው ቀጥ ብላ። ያ ጥንቁቅ አቀማመጥ ልማድ ሆኖባታል። ሌላ ነገር ሁሉ ቢወሰድባትም ክብሯን ማንም እንዲወስድባት ላለመፍቀድ የወሰነችበት አቀማመጥ። ክሎይ በጀርባ ወንበር ተቀምጣ በሰፊ አይኖቿ በመስኮት ትመለከት ነበር። እንደዚህ ያለ ንጹህ መኪና ውስጥ ገብታ አታውቅም። የሆነ ነገር እንዳትነካ ይፈራች ይመስል እጆቿን ጭኖቿ ላይ አድርጋ ዝም ብላ ተቀመጠች። ከአንድ ደቂቃ በኋላ ልክ በመጋገሪያ ቤቱ መስኮት እንዳደረገችው አፍንጫዋን ከመስታወቱ ጋር አጣብቃ ከተማዋን ትመለከት ጀመር። ውሻ አለ አለች። ትልቅ ቡናማ ውሻ አየሁት፣ ቶማስ መለሰላት። ኮት ለብሷል። ውሻም ይበርዳል? ክሎይ ይህንን በቁም ነገር አሰበችበት። እኔ እንጃ፣ ቶማስ መለሰ።
ምናልባት በጣም ዘመናዊ እንደሆነ ያስብ ይሆናል። ክሎይም ሳቀች፣ ትንሽና ድንገተኛ ሳቅ። አንድ ልጅ ለመሳቅ ወይም ላለመሳቅ ከመወሰኑ በፊት የሚወጣ አይነት። ሳራ በመስታወት ልጇን አየቻት። ላፍታ የፈካውን ፊቷን ስታይ በደረቷ ውስጥ ያለው ውጥረት በትንሹ ላላ። ለ10 ደቂቃ ያህል በጸጥታ ተጓዙ። ከዚያም ክሎይ አንተ ጥሩ ሰው ነህ ብላ ጠየቀችው። ቶማስ በመስታወት ውስጥ ተመለከታት። ለመሆን እሞክራለሁ አላት። ክሎይ ያሰበችበት። ሮበርት ግን ጥሩ ሰው አልነበረም። ስሙ መኪና ውስጥ ልክ ዝም ባለ ውሃ ላይ እንደተጣለ ድንጋይ አረፈ። የሳራ እጆች በቦርሳዋ ላይ ጠበቁ። ቶማስ አይኑን መንገዱ ላይ አደረገ። አይ አለ ከጥቂት ጊዜ በኋላ። ለምንድነው ግን አንዳንድ ሰዎች ጥሩ የማይሆኑት? ክሎይ ደግማ ጠየቀች። ቶማስ ላፍታ ዝም አለ። ጥያቄው ቀላል ይምሰል እንጂ ቀላል አልነበረም። አንዳንዴ አለ በዝግታ፣ ሰዎች የሆነን ነገር ማጣት ምን እንደሚመስል የሚረሱት ይመስለኛል። ያንን ስሜት ስንረሳው ደግሞ አሁንም ነገሮች ለሚያስፈልጋቸው ሰዎች ክፉ መሆን ቀላል ይሆንብናል። ክሎይ ይህንን በጭንቅላቷ አወረደች። እኔ ግን አልረሳም አለች። እኔም የምትረሻ አይመስለኝም ቶማስ አረጋገጠላት። ሳራ ምንም ነገር አላለችም። ነገር ግን የታጠፉ እጆቿን ለቀቅ አድርጋ ጭኗ ላይ አሳረፈቻቸው። አፓርታማው በሰሜን መርሰር መንገድ ባለ ቀይ ጡብ ህንጻ 3ኛ ፎቅ ላይ ነበር። መስኮቶቹ ላይ የአበባ ሳጥኖች ነበሩ። አሁን በብርድ ወቅት ባዶ ቢሆኑም ሲሞሉ ምን ሊመስሉ እንደሚችሉ መገመት ይቻላል። የፊት ለፊት በር ላይ የደውል ስርዓት፣ ንጹህ ኮሪደርና የሚሰራ ሊፍት ነበረው። ቶማስ ቁልፉን ከ2 ቀናት በፊት አዘጋጅቶ ነበር። የ3 ወር ቅድመ ክፍያ ከፍሎ ለሳራ እንድትጠቀምበት ሊሰጣት ነው። ይህ ለሱ በጣም አስፈላጊ ነበር። ቤቱ የሷ እንዲሆን ያልተዋሰ ቅድመ ሁኔታ የሌለውና መልሶ ሊወስደው የማይችለው እንዲሆን። በሩን ከፍቶ ወደ ኋላ ቆመ። ግቢ አላት። ሳራ መጀመሪያ ገባች። ኮሪደሩ ትንሽና ንጹህ ነበር። ነጭ ግድግዳዎች፣ ከበሩ አጠገብ የኮት መስቀያ፣ ከፊት ለፊት ካለው የእቃ ማጠቢያ መስኮት ያለው ትንሽ ወጥ ቤት፣ በግራ በኩል ቢጫ ሶፋና ዝቅ ያለ ጠረጴዛ ያለው ሳሎን። ሁሉም ነገር ቀላል ነበር። የተጋነነ ምንም የለም፣ ግን ደግሞ ንጹህ፣ ሞቅ ያለና እውነተኛ። ሳራ በዝግታ ተመላለሰችበት። እጇን በወጥ ቤቱ ጠረጴዛ ላይ አሳለፈች። በወጥ ቤቱ መስኮት በኩል ከስር ያለውን መንገድ ተመለከተች። የሳሎኑን መጋረጃ ስትከፍት ደብዘዝ ያለ የክረምት ብርሃን ገብቶ በእንጨት ወለሉ ላይ አረፈ። ክሎይ ቀድማት ሄዳ ነበር። ሮጠች፣ በእውነት ሮጠች። ሳራ ከድልድይ ስር ውጪ በቤት ውስጥ ስትሮጥ ለመጀመሪያ ጊዜ አየቻት። ከሳሎን በኩል አልፋ በኮሪደሩ መጨረሻ ያለውን በር ገፋችው። ውስጡ ጠፋች። ላፍታ ዝምታ ሰፈነ። ከዚያም ማማ አለች። ድምጿ ተለውጧል። ረጋ ያለ፣ ልክ የማይሰበር ነገርን በጥንቃቄ እንደመያዝ አይነት ነበር። ሳራ ወደ 2ኛው መኝታ ቤት ተከተለቻት። ትንሽ ክፍል ነበር፣ ለአንድ አልጋና ለአንድ ቁም ሳጥን የሚሆን። በመስኮቱ በኩል ልክ ቶማስ እንደገለጸው ትንሽ ፓርክ ይታያል። ባዶ የክረምት ዛፎች፣ ወንበር፣ ትንሽ መንገድ። ብዙ ባይሆንም በበጋ ወቅት አረንጓዴ እንደሚሆን መረዳት ይቻላል። እናም አሁን ባለው የጠዋት ብርሃን ውስጥ ጸጥ ብሏል። ክሎይ እጆቿን ከመስታወቱ ጋር አጣብቃ ፓርኩን ትመለከት ነበር። ሌላ ምንም አላለችም። ዝም ብላ ቆማ ተመለከተች። ሳራ በበሩ ላይ ቆማ ልጇ ፓርኩን ስትመለከት አየቻት። ከንፈሯን ነከሰች። ልታለቅስ አልነበረም። ያንን ከረጅም ጊዜ በፊት ወስናለች እና አሁንም በውሳኔዋ ትጸናለች። በመርሰር መንገድ ባለ ትንሽ መኝታ ቤት ደጃፍ ቆማ ልጇ ንጹህ መስኮት ላይ ሆና ፓርኩን ስታይ አታለቅስም። በአፍንጫዋ በዝግታ ተነፈሰች። ወደድሽው? ቶማስ ከኋላ ሆኖ ጠየቃት። ሳራ አይኗን ክሎይ ላይ አድርጋ አዎ ወደነዋል። በዚያው ዕለት ከሰዓት በኋላ ገቡ። የሚዘዋወር ብዙ ቃል ነበረም። አንድ የፕላስቲክ ከረጢት፣ ሳራ ይዛቸው የመጣቻቸው 2 ብርድ ልብሶች። ቶማስ ለአፓርታማው አንሶላና ብርድ ልብስ አዘጋጅቷል። ቢሆንም ግን ከዚህ በፊት ያለ ብርድ ልብስ ኖራለች እና ሁል ጊዜ ተጨማሪ እንደሚኖር ለማመን ገና አልተዘጋጀችም። አንድ አሮጌ ደብተር፣ የተሰበረ ማበጠሪያ፣ የክሎይ አንድ ትርፍ ቲሸርት አሁን በአዲሱ አፓርታማ ውስጥ ታጥቦ እንዲደርቅ ተሰቅሏል። ያለ ሁሉ ያ ነበር። ቶማስ እንዲረጋጉ ትቷቸው ወጣ። ከመሄዱ በፊት ለሳራ 2 ወረቀቶችን ሰጣት።
በአንዱ ላይ የጄኒፈር ሪድ ስልክ ቁጥር ነበር፣ በሌላኛው ደግሞ የሱ ስልክ ተጽፏል። በተዘጋጀሽ ጊዜ ለጄኒፈር ደውይላት አላት። አትቸኩይ፣ ሁኔታውን በደንብ ታውቃለች። ካንቺ ለመስማት እየጠበቀች ነው። ጃኬቱን ለብሶ ቁልፉን አነሳ እና ይሄ ደግሞ የኔ ስልክ ነው። ለማንኛውም ነገር ከፈለግሽኝ ደውይልኝ። ለማንኛውም ጥያቄ፣ ለማንኛውም ችግር እና በየትኛውም ጊዜ። ሳራ ሁለቱንም ወረቀቶች ተቀበለችው። ላፍታ ተመለከተችውና ወደሱ ቀና አለች። አቶ ሚለር አለችው። አይ ቶማስ በይኝ ባክሽ። ትንሽ ዝምታ በመካከላቸው ሰፈነ። ቶማስ ቃሉን ለመሞከር ያለችው ይመስላል። ግን የምር ለምንድን ነው ይሄንን የምታደርገው? ትክክለኛው ምክንያት ስለ መጋገሪያ ቤቱ ወይም ስለ ተጠያቂነት ሳይሆን እውነተኛውን ምክንያት ንገረኝ። ቶማስ በትኩረት ተመለከታት። ቀላል ነገር ሊላት ይችል ነበር፣ ስለ በጎ አድራጎት ወይም ስለ ፍትህ። እነዚያ እውነት ሊሆኑ ይችሉ ነበር፣ ግን እሷ እውነተኛውን ምክንያት ጠይቃለች። ሌላ እውነት እና እውነተኛውን መልስ የማግኘት መብት ያላት ሴት ናት። ለ5 ዓመታት በአንድ ትልቅ ቤት ውስጥ ለብቻዬ እየኖርኩ ነበር አለ። እናም ትርጉም ያለው ነገር ማድረግ ምን እንደሚመስል ሙሉ በሙሉ ረስቼው ነበር። ዝም አለና በዚያ መጋገሪያ ቤት ውስጥ የሆነውን ነገር ማየቴ ግን አስታወሰኝ። በእጁ ያሉትን 2 ወረቀቶች ተመለከተ። አንቺ እርዳታ እንደሚያስፈልግሽ ሁሉ እኔም ማስታወስ ያስፈልገኝ ነበር። ሳራ ለረጅም ጊዜ አየችው። ከዚያም ራሷን ነቀነቀች። እሺ ደህና ደር ቶማስ አለች። ደህና ደሪ ሳራ። ወጣ። በሩን ዘጋችውና በመርሰር መንገድ ባለው አፓርታማ ውስጥ ቆማ ከውስጥ የቆለፈችውን የበር ድምፅ አዳመጠች። የሷ በር፣ የሷ ቁልፍ። ከመኝታ ቤት ውስጥ ክሎይ ለራሷ በዝግታ ስትዘፍን ይሰማ ነበር። ሳራ በሩን ተደግፋ ቆመች። ማንም በማያያት በዚያ ጸጥታ ውስጥ ሁለቱንም እጆቿን አፏ ላይ አድርጋ በመጨረሻም እንዲወጣላት ስቅስቅ ብላ አለቀሰች። ከ3 ቀናት በኋላ ቶማስ ወደ ሳንታ ክላራ መጋገሪያ ቤት ተመለሰ። የሄደው ስራ በሚበዛበት የጠዋት ሰዓት ነበር። ምስክሮች እንዲኖሩ ፈልጓል። ግርግር ለመፍጠር ሳይሆን ቀጥሎ ምን መሆን እንዳለበት በግልጽ ለማሳየት ነው። ጭካኔው በተፈጸመው በዚያ ክፍል ውስጥ ከማታውቀው ወጣት ሴት ቡና አዘዘ። ከፈለና እንደ ቀድሞ ጥግ ጠረጴዛ ላይ ተቀመጠ። ቡናውን አስቀምጦ ጠበቀ። ብዙ መጠበቅ አላስፈለገውም። በ10 ደቂቃ ውስጥ የሮበርትን ድምፅ በሩ አቅራቢያ ሰማ። ክፍሉን የሚያዳርስ ከፍተኛ ድምፅ ነበር። ክፍሉ ትንሽ ስለሆነ ሳይሆን ሮበርት ሁል ጊዜ ተመልካች እንደሚፈልግ ሰው ስለሚናገር ነበር። ቶማስ ቀና አለ። በሩ አጠገብ አንድ ሰው ነበር። ምናልባትም በ60ዎቹ ዕድሜ ውስጥ ያለ፣ ያረጀ ኮትና ከባድ ጫማ የለበሰ። ባርኔጣውን አውልቆ በ2 እጆቹ ከፊት ይዞታል። ይህም የሆነ ነገር የሚጠይቅና ዝቅተኛ ደረጃ ላይ መሆኑን የሚያውቅ ሰው ምልክት ነው። በዝግታ ይናገር ነበር፣ ቶማስ ካለበት ርቀት ሊሰማው በማይችል ሁኔታ። ሮበርት ግን ድምፁ ዝቅ ያለ አልነበረም። አይ በፍጹም አይቻልም። የቆየ ዳቦ ቢሆንም ግድ የለኝም። ልንጥለው ቢሆንም ግድ የለኝም። ይህ የምትወስደው ያንተ ዳቦ አይደለም። ይህ ንግድ ነው እንጂ በጎ አድራጎት እኮ አይደለም። ሰውየው በዝግታ የሆነ ነገር አለ። አይ ስለሱ መስማት አልፈልግም። ሮበርት እጁን እያወዛወዘ መለሰ። በየቀኑ መጥቶ አንድ ሰው እጁን ይዘረጋል። በአቅራቢያው ጣፋጭ ምግቦችን ወደምታደራጀው ወጣት ሰራተኛ ዞር አለ። ታያለሽ፣ ይሄንን ምን አይነት ሰው ሳስተናግድ እንደሙል ታያለሽ። ቶማስ የቡና ሲኒውን በጥንቃቄ አስቀመጠ። ተነሳ። በመጋገሪያ ቤቱ ወለል ላይ በዝግታ ተራመደ፣ እንደ ሁልጊዜው ሳይቸኩልና ድምጽ ሳይፈጥር። ሮበርት ያረጀ ኮት ከለበሰው አዛውንት ጋር ቆሞ ወደ ነበረበት በር ደረሰና ቆመ። ሮበርት አለው። ሮበርትም ዞር አለ። ቶማስንም እንደ ማንኛውም ደንበኛ አየው፣ በፍጥነትና በንቀት። ጌታዬ፣ ቦታው በስርዓት እያስከፈለጉ ትላንት የተረፈውን ዳቦ ሙሉ በሙሉ ለዚህ ሰው እንድትሰጠው ፈልጋለሁ፣ ቶማስ ተናገረ። አሁኑኑ። ሮበርት አይኑን አርገበገበ። ይቅርታ፣ የትላንትና የተረፈውን ዳቦ፣ ቶማስ ተናገረ። ያልተሸጠውን ሁሉ። ድምፁ ረክቶና ግልጽ ሆኖ ነበር። ለዚህ ሰው ስጠው እያልኩ ነው። ሮበርት ደረቱን ነፋ። ከቶማስ በ6 ኢንች ረዝም ነበር እና ያንን ተጠቅሞ ማስፈራራት ለምዶበታል። ማን እንደሆን ካላውቅም አለ፣ ድምፁ እየቀዘቀዘና እየጠነከረ። ግን ይህንን ቦታ
እንዴት እንደማስተዳድረው አትነግረኝም? ቪዲዮ አለኝ ቶማስ መለሰ። ሮበርት ቆመ። መጋገሪያ ቤቱ በጣም ጸጥ አለ። ከጠረጴዛው ጀርባ ያለች ወጣት ሴት መንቀሳቀስ አቆመች። በአቅራቢያው ባሉ ጠረጴዛዎች ላይ የተቀመጡ ሁለት ደንበኞች እየተመለከቱ ነበር። ያረጀ ኮት የለበሰው አዛውንት ባርኔጣውን በእጆቹ ይዞ በዝምታ ቆመ። ቶማስ ከጃኬቱ ኪስ ውስጥ ስልኩን አወጣ። ስክሪኑን ወደ ሮበርት አዞረው። በላዩ ላይ ያለውን ምስል ለማየት በቂ ጊዜ እንዲኖረው ጠበቀ። አንዲት ሴት በጠረጴዛው ፊት፣ አንዲት ትንሽ ልጅ ደግሞ ከኋላዋ ነበሩ። አንድ ስራ አስኪያጅ በትዕቢት አፉን ከፍቶ ደረቱን ነፍቶ በንቀት ሲስቅ የሚያሳይ ምስል ነበር። ሮበርት ስክሪኑ ላይ አፈጠጠበት። የፊቱ ቀለም ተለዋወጠ። ይህ የዛሬ 3 ቀን የተቀረጸ ነው፣ ቶማስ በዝግታ ተናገረ። በዚህ መጋገሪያ ቤት ውስጥ ብዙ ሰዎች ቢያዩት ስለ ሁኔታው የሚናገሩት ነገር ይኖራል ብዬ አስባለሁ። ስልኩን ወደ ኪሱ መለሰው። አሁን ለዚህ ጨዋ ሰው የተረፈውን ዳቦ እንድትሰጠው ፈልጋለሁ። ከዚያም አንተና እኔ ከኋላ ክፍል ውስጥ እንነጋገራለን። ሮበርት ተመለከተው። መንጋጋው ጠበቀ። በአይኖቹ ውስጥ የሆነ ነገር እየተፈጠረ ነበር። እሱ በእውነት በክፍል ውስጥ በጣም ኃያል ሰው እንዳልሆነ በዝግታና ባልተገራ መንገድ የመረዳት ሁኔታ። አንተ ማነህ? ድምፁ አሁን ጥንቁቅ ነበር። ከ30 ሰከንድ በፊት ይጠቀምበት ከነበረው ድምፅ የተለየ ነበር። ቶማስን በትኩረት ተመለከተው። ስሜ ቶማስ ሚለር ይባላል አለ። የዚህ መጋገሪያ ቤት ባለቤት ነኝ። የሁሉም የ12ቱም ባለቤት ነኝ። የተከተለው ዝምታ ቶማስ በመጋገሪያ ቤት ውስጥ ገጥሞት የማያውቀው ከባዱ ዝምታ ነበር። ሮበርት ምንም ሳይንቀሳቀስ ቆመ። ከጠረጴዛው ጀርባ ያለችው ወጣት ሴት እጇ በጣፋጭ ምግቦቹ ሳህን ላይ እንደቆመ ቀረ። በአቅራቢያ ያሉት ደንበኞችም እንደማያዩ ለመምሰል አልሞከሩም። ያረጀ ኮት የለበሱ አዛውንት እንኳን ቀና ብሎ አየ። ባርኔጣውን አሁንም ከፊቱ በጥንቃቄ ይዞታል። የሮበርት አፍ ተከፈተ፣ ከዚያም መልሶ ተዘጋ። አንተ ብሎ ጀመረ። ዳቦን ሮበርት፣ ቶማስ በተረጋጋ ሁኔታ መለሰ። እባክህ። ሮበርት ለአንድ ሰከንድ ደግሞ ተመለከተው። ከዚያም በጠነከረ ሁኔታ ዞር ብሎ ከጠረጴዛው ጀርባ ሄደና በወረቀት ከረጢት ተመለሰ። አዛውንቱን ሳይመለከት ከረጢቱን ዘረጋለት። ምንም ቃል አልተናገረም። አመሰግናለሁ አለ አዛውንቱ በዝግታ። ለሮበርት፣ ለቶማስ ወይም ለሁለቱም መሆኑ በትክክል አልታወቀም። ባርኔጣውን በራሱ ላይ ያደረገና ወደ በሩ ሄዶ ወጣ። ቶማስ ሲሄድ ተመለከተው። ከዚያም ወደ ሮበርት ዞረና ወደ ኋላ ክፍል አለው። የሳንታ ክላራ መጋገሪያ ቤት የኋላ ክፍል የዱቄት የሞቀ ብረትና በስራ ላይ ያለው ወጥ ቤት የእርሾ ሽታ ይሸታል። ነጭ አፕሮን የለበሱ ሁለት ወጣት ጋጋሪዎች ቶማስና ሮበርት ሲገቡ ቀና ብለው አዩአቸው። ወዲያውኑ ሁኔታውን ተረድተው ሌላ ቦታ የሚያዩበት ምክንያት ፈጠሩ። ቶማስ ከኋላቸው በሩን ዘጋው። ድምፁን አላነሳም። መቼም ድምፁን አያነሳም። በብዙ ዓመታት ውስጥ ድምፁን ዝቅ አድርጎ አስፈላጊ ንግግርን ማድረግ ከፍተኛ ድምፅ ከመጠቀም የበለጠ ውጤታማ እንደሆነ ተረድቷል። ከፍተኛ ድምፅ ለሌለው ሰው የሚቃወመው ነገር ይሰጠዋል። ዝቅተኛ ድምፅ ግን የሚይዙትን ነገር አይተውላቸውም። ከ3 ቀናት በፊት አንዲት ሴት ከ5 ዓመት ልጇ ጋር ወደዚህ መጣች። የልጅቷ ልደት ነበር። በትህትና የተረፈ ኬክ ካላት ጠየቀች። ሊጣል የነበረ ምግብ ነበር የጠየቀችው። አንተ ግን በብዙ ሰዎች ፊት አፌስክባት፣ ውሸታም አልካት። ለታዳሚዎች ሁሉ ውርደቷን አሳየ። ሮበርት ምንም አላለም። እና ዛሬ ጧት ቶማስ ቀጠለ፣ አንድ አዛውንት የቆየ ዳቦ ጠየቁ። አንተም ያንኑ ደገምከው። ዝም አለና ሌላ ስንት ጊዜ ሮበርት፣ ስንት ጊዜ ነው እንደዚህ ያደረከው? እኔ ጠግ ላይ ቁጭ ብዬ በማላይበት ጊዜ ይህ ነገር ስንት ጊዜ ተከስቷል? የሮበርት መንጋጋ ተንቀሳቀሰ። ንግዱን እየጠበቅኩ ነበር አለ። አንድ ሰው ዝም ብሎ ገብቶ ነፃ ምግብ እንዲወስድ ከፈቀድክ ሁሉም ይመጣሉ፣ ተጠራርተው ይመጣሉ፣ በየቀኑ ይመጣሉ። የዛኔ ምን ይሆናል? ይህ መጋገሪያ ቤት በየቀኑ ምን ያህል ምግብ እንደሚጥል ታውቃለህ? እኔ አውቃለሁ። ቁጥሮቹን በደንብ አይቻለሁ። በየቀኑ 30 ሰዎችን የሚመግብ ዳቦ፣ ኬክና ጣፋጭ ምግቦች ወደ ቆሻሻ መጣያ ይጣላሉ በየቀኑ። ሮበርት ለዚህ የሚለው አልነበረውም። ከእንግዲህ የዚህ መጋገሪያ ቤት ስራ አስኪያጅ አይደለም፣ ቶማስ በቀስታ ተናገረ። ስራ ዛሬ ያበቃል።
የሰው ኃይል ክፍሉ ስለመጨረሻ ክፍያ ያነጋግርሃል። እቃዎችን ሰብስበ እንድትወጣ ፈልጋለሁ። ሮበርት አፈጠጠበት። ትዕቢቱ፣ በራስ መተማመኑ፣ እጆቹን ደረቱ ላይ ማድረጉ አሁን ጠፍቷል። የሆነ ነገር አጥቶ እንደሚገባው እንደሚያውቅ ሰው ታየ። አትችልም ብሎ ጀመረ። ያቆምክበት ህንጻ ባለቤቱ እኔ ነኝ፣ ቶማስ ቀጠለ። እናም እችላለሁ። ወደ መጋገሪያ ቤት ወለል ተመለሰ። ከጠረጴዛው ጀርባ ያለችው ወጣት ሴት በሰፊ ዓይኖች ትመለከተው ነበር። እንዲሁም ቤሊ በግርግሩ መሃል ከየት እንደመጣ ሳይታወቅ ታይቶ ወጥ ቤቱ ደጃፍ ላይ አፕሮኑን በእጁ ይዞ ቆሟል። ቶማስ በመጋገሪያ ቤቱ ወለል መሃል ቆሞ ክፍሉን ዞር ብሎ አየ። ደንበኞቹን፣ ሰራተኞቹን። አባቱ ከብዙ ዓመታት በፊት በዚህ ጥግ የጀመረውን የመጀመሪያውን ቦታ ተክቶ የገነባውን ብሩህ ቦታ ተመለከተና ምን ማለት እንደሚፈልግ አሰበ። ስለ ሳራ በካርቶን መጠለያ ደጃፍ ላይ አገጯን ከፍ አድርጋ ስለቆመችበት ሁኔታ አሰበ። ስለ ክሎይ አፈር ላይ ቤት ስትስል አሰበ። ባርኔጣውን በሁለት እጆቹ ይዞ ዳቦ ስለጠየቀው አዛውንት አሰበ። ከዛሬ ጀምሮ አለ ለክፍሉ ለሚሰማው ሁሉ፣ በዚህ መጋገሪያ ቤት ውስጥ እስከ መግቢያ ሰዓት ያልተሸጠ ማንኛውም ዕቃ በበሩ በኩል ይወጣል። ወደ ቆሻሻ መጣያው ሳይሆን በአራተኛው መንገድ ላይ ወዳለው መጠለያ ይሄዳል። በዴንተን ጎዳና ላይ ወዳለው የምግብ ባንክ ለሚፈልገው ለማንኛውም ሰው ይሰጣል። ከጠረጴዛው ጀርባ ያለችውን ወጣት ሴት ተመለከተ። ሙሉ መመሪያውን እስከ ሳምንቱ መጨረሻ በጽሑፍ አዘጋጃለሁ፣ ግን ዛሬ እንጀምራለን። ወጣቷ ሴት ራሷን ነቀነቀች። ቤሊም ራሱን ነቀነቀ። ጠረጴዛ ላይ ከተቀመጡት ደንበኞች አንዱ ማጨብጨብ ጀመረ። ከዚያም ድንገት አቆመ። ከዚያም ደግሞ በዝግታ ጥቂት ጊዜ አጨበጨበ። ቶማስ የቡና ስኒውን ከጥግ ጠረጴዛ ላይ አነሳው። ጃኬቱን ለበሰ። ከሳንታ ክላራ መጋገሪያ ቤት ወጣ። ከ6 ሳምንታት በኋላ ሳራ በስልጠና የመጀመሪያ ቀኗ በብሪጅ ፕሮግራም በር በኩል ገባች እና በ12 ዓመታት ውስጥ ለመጀመሪያ ጊዜ በትምህርት ክፍል ውስጥ ተቀመጠች። ተረብሻለች። እንደምትረበሽ ግን አልጠበቀችም ነበር። የ38 ዓመት ሴት ናት። ብዙ ሰዎችን ሊሰብሩ የሚችሉ ነገሮችን አልፋለች እና አሁን ሞቅ ባለ ክፍል ውስጥ ደብተርና እስክሪብቶ ይዛ ተቀምጣለች። ምንም የሚያስፈራ ነገር አልነበረውም። ቢሆንም ግን ደብተሯን ስትከፍት እጆቿ ሙሉ በሙሉ ረክተው አልነበረም። ከክፍሉ ፊት ለፊት የነበረችው ሴት ኤለን ነበረች። ልክ ቶማስ እንደገለጻት በ60ዎቹ ዕድሜ ውስጥ ያለች አጭር ግራጫ ጸጉር ያላት የማንበቢያ መነጽሯን በአንገቷ ላይ በሰንሰለት ያንጠለጠለች 30 ዓመታትን አስፈላጊ ነገሮችን በግልጽ በመናገር ያሳለፈችና ያንን ለመቀጠል የምትፈልግ የምትመስል በክፍሏ ውስጥ የተቀመጡትን 12 ሰዎች ተመለከተች። ሁላችሁም እዚህ ነው ያላችሁት አለች። የሆነ ነገር እየተበላሸ ነው። ሁላችሁም እዚህ ያላችሁት አለች። የሆነ ነገር ስለተበላሸ ነው። በህይወታችሁ ውስጥ የሆነ ነገር የእናንተ ጥፋት ሊሆንም ላይሆንም የሚችል ነገር፣ ምናልባትም ሙሉ በሙሉ የእናንተ ጥፋት ያልሆነ የቆማችሁበትን መሬት ስለወሰደባችሁ ነው። እያንዳንዳቸውን ተራ በተራ ተመለከተች። የኔ ስራ ለእናንተ ማዘን አይደለም። የኔ ስራ አዲስ መሬት እንድትገነቡ መርዳት ነው። እዚህ የምናደርገው ያንን ነው፣ አዲስ መሬት መገንባት። ሳራ ባዶ የሆነውን የደብተር ገጿን ተመለከተች። በላይኛው ክፍል ላይ አዲስ መሬት ብላ ጻፈች። ከዚያም መጻፍ ጀመረች። ጄኒፈር ሪድም ልክ ቶማስ እንዳለው ሆና ተገኘች። አጭር ቀይ ጸጉር ያላት ትንሽ ሴት ነበረች። ቢሮዋ በብዙ ፋይሎች የተሞላ፣ አመለካከቷም ካንቺ ሁኔታ የከፉ ጉዳዮችን አይቻለሁ፣ ያንንም አስተካክያለሁ የሚል ነበር። እንግዲያውስ እንጀምር። በሪካርዶ ላይ የጠበቃ ትዕዛዝ ለማውጣት 3 ሳምንታት ፈጀ። በሳራ ህይወት ውስጥ ረጅሙ 3 ሳምንት ነበር። አንድ ወረቀት በእሷና ባለፈው ህይወቷ መካከል የቆመ ነገር መሆኑን እያወቀች ያ ወረቀት እውነተኛ፣ ይፋዊ፣ በዳኛ የተፈረመ እስኪሆን መጠበቅ። ግን ደግሞ መጣ። ጄኒፈር ማክሰኞ ጧት ለሳራ በእጇ ሰጠቻት። ሳራ ያዘችው እና የራሷ ስም በይፋዊ ጥቁር ቀለም ታትሞ አነበበች። በደረቷ ውስጥ ለረጅም ጊዜ ጠጥሮ የነበረው ነገር ሲላላ ተሰማት። በጣም ከመቆየቱ የተነሳ መኖሩን እንኳን ረስታው ነበር። ሰነዶቹ በጣም ረዘም ያለ ጊዜ ወሰዱ። በመጨረሻም 6 ሳምንታት ፎርሞችን፣ ቀጠሮዎችን እና በአንድ የመንግስት ቢሮ ውስጥ በፕላስቲክ ወንበር ላይ ለ4 ሰዓታት የተቀመጠችበት ጉዞ። ግን እነሱም መጡ። አዲሱን የማንነት ሰነዷን የተቀበለችበት ቀን።
ስሟ፣ ፎቶግራፏ መኖሯ በይፋ የተረጋገጠበት ቀን። በጄኒፈር ቢሮ ተቀምጣ ለረጅም ጊዜ ተመለከተችው። ትንሽ ካርድ ብቻ ነበር፣ ፕላስቲክና ቀለም፣ ግን በዓለም ፊት እንደገና እውነተኛ መሆኗን ማለት ነበር። የባንክ ሂሳብ መክፈት ትችላለች ማለት ነው። ውል መፈረም ትችላለች ማለት ነው። የሆነ ቦታ እኔ ይህ ነኝ ማለት ትችላለች። እናም ያንን ለማረጋገጥ የሚያስችለው ነገር አላት ማለት ነው። በጥንቃቄ ቦርሳ ውስጥ አኖረችው። ከጄኒፈር ቢሮ ውጪ ካለው የእግረኛ መንገድ ለቶማስ ደወለችለት። ሲመልስላት በድምጽ ውስጥ ሙቀት ነበር። አውቃለሁ፣ ጄኒፈር ደውላልኝ ነበር። ዝም አለ። ምን እየተሰማሽ ነው? ሳራ ሰማዩን ተመለከተች። ግራጫ፣ ቀዝቃዛና ተራ የሆነ ነበር። ጥሩ እየተሰማኝ ነው አለች። ክሎይ በየካቲት ወር ሰኞ ጧት ትምህርት ጀመረች። ሳራ በራሷ የባንክ ሂሳብ የገዛችውን አዲስ ሰማያዊ የትምህርት ቤት ዩኒፎርም ለብሳ ነበር። ባለፈው ሳምንት በአዲሱ ሰነዷና ልቧ በከፍተኛ ሁኔታ እየመታ በባንኩ ጠረጴዛ ፊት ቆማ በከፈተችው ሂሳብ እና ለሁለቱም እግሮቿ በትክክል የሚሆኑ አዲስ ጫማዎች ሳራ ወደ ትምህርት ቤት ሸኘቻት እና የክሎይን ኮላር ለማስተካከል ጎንበስ አለች። ክሎይ አዲስ ነገር ስታይ ሁል ጊዜ በምታሳየው አመለካከት ትምህርት ቤቱን ትመለከተው ነበር። በቁም ነገር፣ በፍላጎት ሁሉንም ነገር በማስተዋል ላይ ነበረች። ልጆች በበሩ በኩል እያለፏቸው ነበር፣ እያወሩና እየሳቁ። ተዘጋጅተሻል? ሳራ ጠየቀች። ክሎይ ተመለከተቻት። ሲያልቅ እዚህ ትሆኛለሽ? አሁን ልክ እዚህ ጋር እቆማለሁ። ክሎይ ራሷን ነቀነቀች። ይህንን ለማሳመን ወሰነች። ከዚያም ያልተጠበቀ ነገር አደረገች። ወደፊት ዘንበል ብላ ግንባሯን ከእናቷ ግንባር ጋር አጣበቀችና ለጥቂት ጊዜ እዚያው ቆዩ። በልጆቹ እንቅስቃሴ መሃል ሁለቱ ረክተው ነበር። እማዬ እወድሻለሁ አለች ክሎይ። እኔ የበለጠ እወድሻለሁ ልጄ፣ ሳራ መለሰች። ክሎይ ወደ ኋላ ተመለሰች። ትንሿን የትምህርት ቤት ቦርሷን አነሳች። ዞር ብላ ወደ ኋላ ሳትመለከት በበሩ ገባች። አብዛኞቹ ልጆች ከሚያዩት በላይ አለመረጋጋትን ካለፈች የ5 ዓመት ልጅ የሚጠበቅ ድፍረት ጋር። ስለዚህም ትምህርት ቤቱን አትፈራም። ሳራ በሩ ጋር ቆማ ሰማያዊ ዩኒፎርም ከዓይን እስከሚጠፋ ድረስ ተመለከተች። ከዚያም የእጇን ጀርባ ወደ አፏ አድርጋ ተነፈሰችና ፈገግ አለች። በቶማስ ኩባንያ ዋና መስሪያ ቤት ስራዋን በመጋቢት ወር የመጀመሪያው ሰኞ ጀመረች። የመቀበያ ጠረጴዛው በኮሜርስ መንገድ ላይ በሚገኝ ትልቅና ብሩህ ህንጻ የፊት ለፊት ላውንጅ ውስጥ ነበር። ኮምፒውተር፣ ስልክ፣ ጎብኚዎችና ለመመዝገብ መለኪያዎችን ለመምራት እንዲሁም ጥሪዎችን ለመመለስ የሚያስችል ስርዓት ነበረው። የተወሳሰበ ስራ አልነበረም፣ ግን እውነተኛ ነበር። ዓላማ ያለውና የተዋቀረ መጀመሪያና መጨረሻ ያለው እና በየወሩ የመጨረሻው አርብ እንደተጠበቀ ቃል በሂሳቧ ውስጥ የሚገባ ደሞዝ ያለው። ወዲያውኑ ጎበዝ ሆነች። ሁል ጊዜም ከሰዎች ጋር ጥሩ ነበረች። ታጋሽ፣ ግልጽ እና ሞቅ ያለች። ጎብኚዎች ስለ ሁኔታው አስተያየት ይሰጡ ነበር። ተቆጣጣሪዎችም አስተያየት ሰጥተዋል። በየቀኑ ጧት በሰዓቱ ትመጣለች፣ ትቀመጣለች፣ እናም ስራዋን ትሰራለች። ከ3 ሳምንታት በኋላ ቶማስ በላውንጁ በኩል ሲያልፍ በመቀበያ ጠረጴዛው ዘንድ ቆመ። እንዴት እየሄደ ነው ሲል ጠየቀ። ጥሩ ነው አለችው። ከዚያም ለትክክለኛ ጥያቄዎች አጫጭር መልሶችን ለመስጠት ስላቆመች ከጥሩም በላይ ነው፣ ጠቃሚ እንደሆንኩ እየተሰማኝ ነው ዝም አለችና ያ ምን እንደሚመስል እረስቼው ነበር። ቶማስ ራሱን ነቀነቀ። ምን ማለት እንደፈለገች በሚገባ ተረድቷል። ክሎይስ ሲል ጠየቃት። የሳራ ፊት አንድ ሰው ስለ ክሎይ ሲጠይቃት ሁልጊዜ እንደሚለወጠው ተለወጠ። ከውስጥ በሚመጣ ብርሃን ፈካች። ምርጥ ጓደኛ አግኝታለች። ስሟ ሊሊ ይባላል። ክሎይ በየምሽቱ ለ45 ደቂቃ ያህል ስለሷ ታወራለች። ቶማስ ሳቀ። እውነተኛ ሳቅ ነበር፣ በመገረም የተሞላ ሞቅ ያለ ሳቅ። ለመሳቅ ወይም ላለመሳቅ ከመወሰኑ በፊት የሚመጣ ሳቅ። ይህ ደግሞ ምርጡ የሳቅ አይነት ነው። ይህ በጣም ጥሩ ነው። እንዲሁም ለአስተማሪዋም ነግራታለች ስትል ሳራ ፈገግ ላለ ማለት እየሞከረች ጨመረች። ማንበብ እየተማረች ያለችው መጽሐፍት ከመሬት በላይ ቃላት ስላሏቸው እንደሆነ ነግራታለች። ቶማስ መራመዱን አቆመ። ያንን አለች? መሬቱ አለ በዝግታ እና በፊቱ ላይ የሆነ ነገር አለፈ። ስለ ክሎይና በድልድዩ ስር አፈር ላይ በእንጨት ስለሳለችው ቤት እያሰበ ነበር። ሳራ ያንን እያሰበ መሆኑን አወቀች። አዎ መሬቱ አለች በዝግታ።
ላፍታ እርስ በርሳቸው ተያዩ። አመሰግናለሁ ቶማስ አለች ሳራ። በቂ ጊዜ እንደማልለው አውቃለሁ፣ ግን አመሰግናለሁ ማለት አሁን በቀላሉ አይመጣልኝም። ለምስጋና ጥንቁቆኝ ነበር፣ ምክንያቱም ከዚህ በፊት ምስጋና ይመጣና ቀጥሎ ደግሞ ተስፋ መቁረጥ ይከተለው ነበር። አይኑን ተመለከተች። ግን በዚህ ጊዜ አይደለም። ቶማስ በትኩረት ተመለከታት። ይህንን ያደረግሽው አንቺ ነሽ አላት። እኔ በር ሰጠውሽ፣ አንቺ ግን በበሩ በኩል ተራመድሽ። በሩን ከፍ አድርገህ ይዘኸው ነበር መለሰችለት። ያንን በመቀበል አንዴ ራሱን ነቀነቀ። አሁን ከፍ አድርጌ ይዤው ነበር። ስዕሉን የሰራችው ክሎይ ናት። በኤፕሪል እሁድ ከሰዓት በኋላ ሳራ ወጥ ቤት ውስጥ ምሳ እየሰራችና ቶማስ በቢጫው ሶፋ ላይ ተቀምጦ በስልኩ የሆነ ነገር እያነበበ እያለ ክሎይ በጥንቃቄ የታጠፈ ወረቀት በሁለቱም እጆቿ ይዛ ከክፍሏ ወጣች። ወደ ቶማስ ጋር ሄዳ ዘረጋችለት። ይህንን ሰራሁት አለች። ቶማስ ስልኩን አስቀምጦ ወረቀቱን ተቀበላት። ገለጠው። በክሬዮን የተሰራ ስዕል ነበር። በ5 ዓመት ልጅ ዘይቤ የተሳሉ 3 ምስሎች፣ ክብ ራሶች፣ ቀጭን አካላት፣ ትልልቅ ፈገግታ ያላቸው አፎች። መሃል ላይ ያለው ረጅሙ ነበር። በአንድ በኩል ጥቅልል ጸጉር ያላት ትንሽ ምስል፣ በሌላ በኩል ደግሞ የትምህርት ቤት ቦርሳ የያዘች ትንሿ ምስል። ከስሩ በጥንቃቄ በተጻፉ ትልልቅና ትንሽ በሚወዛወዙ ፊደላት መማር ስለጀመረች፣ በእውነትም መማር ስለጀመረች ክሎይ እንዲህ ብላ ጻፈች። አዲሱ ቤተሰቤ። ቶማስ ስዕሉን ለረጅም ጊዜ ተመለከተው። በሰልፍ እጅ ለእጅ ተያይዘው የቆሙትን 3ቱን ክብ ራስ ያላቸውን ምስሎች አየ። ከስሩ በልጅ እጅ የተጻፉትን ቃላት አየ። ስዕሉ ጠርዝ አካባቢ ደብዘዝ እስኪልበት ድረስ ተመለከተው። ከዚያም አይኑን ጠረገና እንደገና በግልጽ አየው። ሳራ እጆቿን በጨርቅ እየጠረገች በወጥ ቤቱ ደጃፍ ታየች። ቶማስን ተመለከተችው። በእጁ ያለውን ወረቀት አየች። ክሎይ ስትሰራው እንደነበር ታውቅ ነበር። ከወጥ ቤቱ ደጃፍ ሆና ምንም ሳትናገር ሁለቱንም ተመለከተቻቸው። እናም ልጇ ማድረግ ያለባትን እንድታደርግ ፈቅዳለች። ክሎይ አለ ቶማስ። ድምፁ ረጋ ያለ ነበር፣ ግን በጭንቅ። ይህንን እኔ ጋር ላስቀረው እችላለሁ? ክሎይ ይህ በጣም የሚገርም ጥያቄ እንደሆነ አድርጋ ተመለከተችው። እኔ እኮ ለአንተ ነው የሰራሁት አለች በቀጥታ። ቶማስ ስዕሉን በጥንቃቄ አጠፈውና በጃኬቱ ኪስ ውስጥ ከተተው። አመሰግናለሁ ክሎይ። ክሎይ ረክታ ራሷን ነቀነቀችና ወደ ክፍሏ ተመለሰች። በግንቦት ወር የመጀመሪያ ቀን የሳንታ ክላራ መጋገሪያ ቤት አዲሱን ይፋዊ የምግብ እርዳታ ፕሮግራም ጀመረ። በየቀኑ በመዝጊያው ሰዓት አንድ አረንጓዴ ሳጥን ከጠረጴዛው ስር ይወጣና በሩ አጠገብ ይቀመጣል። ያልተሸጡ ነገሮች በሙሉ፣ ዳቦች፣ ጣፋጭ ምግቦች፣ ቀኑ ያለፈባቸው ኬኮች፣ ሁሉም በሳጥን ውስጥ ይገባሉ። ከላዩ ላይ በእጅ የተጻፈ ትንሽ ምልክት እንዲህ ይላል፣ የሚፈልጉትን ይውሰዱ፣ ምንም ጥያቄ አይጠየቅም። በመጀመሪያው ቀን 3 ሰዎች ከሳጥኑ ወሰዱ። በመጨረሻው ሳምንት መጨረሻ ላይ የመጋገሪያ ቤቱ ሰራተኞች ተጨማሪ ነገሮችን መጨመር ጀመሩ። በትክክል ያልተጋገሩ ነገሮች፣ ሊሸጡ የማይችሉ ግን በጣም ጥሩ የሆኑ ትናንሽ ነገሮች። አሁን ተጠባባቂ ስራ አስኪያጅ የሆነው ቤሊ ነበር። ይህንን ሐሳብ ያቀረበውም እሱ ነው። በመጀመሪያው ወር መጨረሻ ላይ በየቀኑ በመዝጊያ ሰዓት ከመጋገሪያ ቤቱ ውጪ ትንሽ ወረፋ መፈጠር ጀመረ። ሰዎች በዝምታ ይጠብቃሉ። አንዳንዶቹ ጥሩ ኮት የለበሱ፣ አንዳንዶቹ ደግሞ ያረጀ የለበሱ፣ አንዳንዶቹ አጠገባቸው ልጆች አሉ። በማንም ላይ አይሳቅም። ማንም ስለ ታሪኩ አይጠየቅም። በግንቦት ወር የመጨረሻው አርብ ሳራ ወደ ሳንታ ክላራ መጋገሪያ ቤት ተመለሰች። ለተረፈ ምግብ አይደለም፣ ምንም ነገር ለመጠየቅም አይደለም። የመጣችው ስራ በሚበዛበት የጧት ሰዓት ነበር። እናም እንደማንኛውም ተራ ሰው በወረፋው ውስጥ ቆመች። ጥሩ ኮት ለብሳ ነበር። አዲስ አይደለም፣ ግን ጥሩ ነው። ከ2 ሳምንት በፊት በምሳ ሰዓት ከጥንታዊ ዕቃዎች መሸጫ የተገዛ ነበር። ጸጉሯ ተሰርቷል። ቦርሳ ይዛለች። በውስጡ ቦርሳ ውስጥ የባንክ ካርድ አለ። ጠረጴዛው ጋር ስትደርስ ቤሊ ነበር የሚያስተናግደው። ፈገግ አለላት። ሞቅ ያለና እውነተኛ ፈገግታ። እሷን በማየቱ ደስተኛ የሆነ ሰው ፈገግታ። እንደምን አደርሽ አላት። ምን ላምጣልሽ? ሳራ የመስታወት ሳጥኑን ተመለከተች። የሳራ አበቦች ያሉበትን ሮዝ ኬክ አየች። አንድ ቁራጭ ሮዝ ኬክ አለች። እና ቡና ባክህ። በካርዷ ከፈለች።
ሳህኗንና ሲኒዋን ይዛ መስኮቱ አጠገብ ወዳለ ትንሽ ጠረጴዛ ሄደች። ጥግ ላይ ያለው ጠረጴዛ ባይሆንም ወደሱ ቅርብ የሆነ ጠረጴዛ። እናም ተቀመጠች። ከላይ የሳራ አበባ ያለበትን የሮዝ ኬክ ቁራጭ ተመለከተች። ሹኳን አነሳች። አንድ ጉርሻ ቀመሰች። በጣም ጥሩ ነበር። ከመስኮቱ ውጪ የካሎይ መንገድ እንደ ሁልጊዜው ይቀጥላል። ፈጣንና ከፍተኛ ድምጽ ያለው የሆነ ቦታ የሚሄዱ ሰዎች የሞሉበት አውቶቡስ፣ መላኪያ መኪና፣ ጋሪ የምትገፋ ሴት፣ ሱፍ የለበሰ ሰው። ከተማዋ ንቁና ግድ የለሽ ናት። ሳራ ሞቅ ባለ መጋገሪያ ቤት ውስጥ ተቀምጣ ቡናዋን ጠጣች። ኬኳንም ጨረሰች። ከዚያም ስልኳን አውጥታ ለቶማስ አጭር መልእክት ጻፈች። መጋገሪያ ቤት ነኝ። ሮዝ ኬኩ በጣም ጥሩ ነው። ክሎይ ለሚቀጥለው ልደቷ አንድ ነገር ትፈልጋለች፣ ሙሉን እንጂ ቁራጭ አይደለም። መልሱ ከ30 ሰከንድ በኋላ መጣ። እሺ እርግጠኛ ሆናለሁ። ሙሉ ኬክ፣ 6 ሻማዎች፣ የፈለገችውን ሁሉ። ሳራ ፈገግ አለች። ስልኳን አስቀመጠች። መጋገሪያ ቤቱን ዞር ብላ አየችው። ቤሊን ከጠረጴዛው ጀርባ፣ ደንበኞችን በጠረጴዞቻቸው ላይ፣ በሩ አጠገብ ያለውን አረንጓዴ ሳጥን፣ ቀኑ እስኪያልቅ የሚጠብቀውን፣ በአንድ ወቅት በጣም አስቸጋሪ በነበረው ዓመት የመጥፎ ጊዜ ትዝታ የነበረው ይህንን ቦታ፣ አሁን ግን ወደ ሌላ ነገር የተቀየረውን በደንብ አየችው። ግንቦቹ ስለተቀየሩ ወይም ኬኮቹ ስለተለዩ ሳይሆን አንድ ሰው በውስጣቸው ምን እንደተፈጠረ ለማየት ስለወሰነ ነበር። እናም ባየው ነገር ላይ የሆነ ነገር ለማድረግ ስለወሰነ። ደግነት አንዳንዴ እንደዚህ ነው። ሁል ጊዜ በዝግታ አይመጣም። አንዳንዴ የሚመጣው ከጭካኔ በኋላ ነው። ጭካኔ በሚተው ክፍተት ውስጥ ነው የሚመጣው። አንዳንዴ የሚጀምረው አንድ ሰው በዝምታ ጥግ ላይ ተቀምጦ በመመልከትና መመልከት ብቻ በቂ እንዳልሆነ በመወሰን ነው። አንዳንዴ የሚጀምረው አንዲት ትንሽ ልጅ አፍንጫዋን ከመጋገሪያ ቤቱ መስኮት ጋር አጣብቃ የሳራ አበባ ያለበትን ሮዝ ኬክ ስትመለከት ነው። እና አንዳንዴ፣ ሁልጊዜ ባይሆንም አንዳንዴ ትክክለኛው ሰው በትክክለኛው ጊዜ በትክክለኛው ጥግ ላይ ከተቀመጠ ታሪኩ በመስኮቱ ላይ አያበቃም፣ ወደ ሌላ ቦታ ይሄዳል። የፓርክ እይታ ወዳለው ቦታ፣ ሊሊ ወደምትባል የትምህርት ቤት ጓደኛ እና በፍሪጅ ላይ አዲሱ ቤተሰቤ ወደሚል ስዕልና በሰኔ ወር ወደሚመጣው 6 ሻማዎች ወዳሉት ሙሉ ኬክ፣ በመጨረሻም ቤት ወደሚመስል ቦታ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁት ደግሞ ጨርሻለሁ እያላችሁ ንገሩን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ላይክ